እንደገና ደግሞ ዛሬ ማለዳ በጣም በሚያስፈራና በሚያስገርም ክብርና ኃይል ግርማ እግዚአብሔር ወደ መካከላችን እየመጣ ነበር። እግዚአብሔርን በጣም አድርጌ አመሰግናለሁ። እና ማለት መልክ ባሲዝ ጥሩ ነው። መልክ ባሲዝ ጥሩ ነው። ትምህርት ማለት የዚህ ኮንፈረንስ እንግዲህ የመጀመሪያ ዕለት የጀመርነው እና በልጅነታችን ዘመን የጀመርነው ማለት በልጅነታችን ዘመን ያመለክነው እግዚአብሔር እስከ እርጅናችን እስከ ሽምግልናችን ይመለካል በሚል ነው። ስፔሻሊ ከእግዚአብሔር ጋር ያለን ጥምረት በጸሎት አኳያ ስንመለከት ነበር። ስለ ዳንኤል ነበር ስናይ የነበረው። ዳንኤል ሕይወቱን ስናይ እና ኮንሲስተንት የሆነ የማይቋረጥ ቀድሞ ያደርግ እንደነበረ ዳንኤል ምዕራፍ 6 ቁጥር 10 ላይ ቀድሞ ያደርግ እንደነበረ የሚለውን ማታ 5 ዋና ኤሪያዎች ዋና አቅጣጫዎችን ስንመለከት ነበር እና ዳንኤል በእርጅናው ዘመን በሽምግልናው ዘመን በምን አይነት ሁኔታ ውስጥ አልፎ ለመጸለይ ኮሚትድ እንደሆነ ስንመለከት ነበር እና በተለይ በባዕድ ምድር የነበረ ሰው ወደ ትልቅ ፖዚሽኖች በተለያየ ጊዜ የተሸጋገረ ሰው እንዴት ለእግዚአብሔር ለአምላኩ ኮሚትድ እንደሆነ ስንመለከት እኛን ደግሞ ቻሌንጅ ያደርገናል፣ ይሞግተናል። እኛ ሁላችንም ዳንኤል ከጸለየ እኔን መጸለይ የሚከለክል ነገር የለም፣ እናንተን አንቺን መጸለይ የሚከለክል ነገር የለም። ያ ደግሞ በጣም ትልቅ ነገር ነው። ቅድም እንደነገር እኔ በመጀመሪያው ቀን እንደነገር የቅዱሳን ሕይወት ሁሉ ጊዜ ይሞግተኛል እና በጣም ስለዚህ ዳንኤልን በጣም የማከብረው አንዱ ከተገለጠለት መገለጥ ይልቅ ከሆነለት ነገር ሁሉ ይልቅ የሱ ኮሚትመንት በጣም ይገርመኛል። እና በጣም የሚገርማችሁ ነገር ሳልጠቅስ ማለት የማልፈልገው ስለ ዳንኤል እና በመጽሐፍ ቅዱስ ውስጥ እጅግ የተወደድክ ሰው ብሎ እግዚአብሔር በስሙ አድሬስ ያደረገለት ሰው ዳንኤል ብቻ ነው። እጅግ የተወደድክ ሰው ብሎ ዳንኤል 9:20 ላይ 23 ላይ እና እጅግ የተወደድክ ሰው ነህና በልመና የመጀመሪያ ለትእዛዝ ወጥቷል አለ። ምዕራፍ 10:11 ላይ እና እጅግ የተወደድክ ሰው ዳንኤል ሆይ በጣም የሚገርም ነው። ምዕራፍ 10:19 ላይ ምዕራፍ 10:11 10:19 ላይ እጅግ የተወደድክ 3 ጊዜ እግዚአብሔር ደጋግሞ ሲናገር እናለን። ይሄ የሚገርም የእግዚአብሔር በሰው ላይ ያለው እይታ ነው። ልጁን ኢየሱስ ክርስቶስን እንኳን የሚወድህ ልጄ ነው አለ እና ከኢየሱስ አብልጦ ወዶታል አይደለም ግን ግን የሚገርማችሁ ነገር ይሄንንም እግዚአብሔር የተናገረው ከጸሎት በኋላ ነው። በጾምና ጸሎት ከተጋ በኋላ ነው። ምዕራፍ 9 ላይ ማቅ ለብሶ በራሱ ላይ አመድ ነስንሶ ስለ እስራኤል ልጆች በኤርምያስ የተናገረው የትንቢቱ ዘመን እንደተፈጸመ ባወቀ ጊዜ እግዚአብሔር ወደ ከምርኮ ምድር ሕዝቡን እንዲመልስ ንስሐ ስለ ካህናቱ፣ ስለ ነቢያቱ፣ ስለ ሕዝቡ፣ ስለ መሪዎች እና እየጸለየ በጾም በጸለበት ጊዜ እጅግ የተወደድክ ሰው ነህ፣ በልመና መጀመሪያ ለትእዛዝ ወጥቷል ብሎ እግዚአብሔር እንደተናገረ እናያለን። እንደገና ምዕራፍ 10 ላይ 21 ቀን በጾም ከጸለየ በኋላ እጅግ የተወደድክ ሰው ነህና እና እያለ በጣም የሚገርም ነው እና ይሄ በጣም የሚደንቅ የእግዚአብሔር ለሰው ያለው አገላለጽ ነው እና ከዛ የሚበልጥ ቋንቋ የለም። እግዚአብሔር ኢየሱስንም ይገርማችኋል 2 ጊዜ እግዚአብሔር በአንተ ደስ የሚለኝ የሚወደው ልጄ አንተ ነህ ያለውና በእርሱ ደስ የሚለው የሚወደው ልጄ ነው ያለው። ሁለቱም ደግሞ በጸሎት ቦታ ላይ እንደሆነ እናያለን። ሉቃስ ምዕራፍ 3 እና ሉቃስ ምዕራፍ 9 ላይ ይህንን እንመለከታለን። ኢየሱስንም እንደዚህ ስለዚህ የሚጸልይ ሰው ማለት በእግዚአብሔር የተወደደ ሰው እንደሆነ እናያለን። እግዚአብሔር የሚወደው ሰው እንደሆነ እናያለን እና ዛሬ ማታ በጣም ያስለቀሰን በእግዚአብሔር ፊት እና መራራ እንባ ያስለቀሰን ነገር ያው ትዝ ይላችኋል። እና መጸለይ ማለት እግዚአብሔርን መፈለግ ነው። ለመጸለይ አለመፈለግ ማለት እግዚአብሔርን አታስፈልገኝም ማለት ነው። I can be by myself በቃ I can fix everything በቃ እኔ በራሴ ሁሉን ነገር እንትን እላለሁ ማለት ነው። ይሄ ደግሞ ትልቅ እንትን ነው። ኤርምያስ ምዕራፍ 2 ከቁጥር 13 ላይ ሲናገር ሕዝቤን 2 ክፉ ነገሮች አድርገዋል። 2 ክፉ ነገሮችን አድርገዋል። ሕያውን ውሃ ምንጭን ትተውኛል፣ ውሃ ሊይዙ የማይችሉ ጉድጓዶችን ለራሳቸው ምን አድርገዋል? ቆፍረዋል ይላል።
እንግሊዘኛውን ስታዩ my people have committed to evils ነው የሚለው ክፉ ነገሮች የሚለውን bad things አይደለም my people have committed to evils ሁለት ሰይጣናዊ ስራዎችን ሰርተዋል አንደኛው እኔን የውን ውሃ ምንጭ አይፈልጉኝም this is evil ሁለተኛ ደግሞ እግዚአብሔርን ቴቶ ደግሞ ሌላ ማድረግ by self it is another evil በቃ አጋንንታዊ ነው ስለዚህ እኛ አጋንንትን መተባበር የለብንም እና አጋንንት የሚጨነቅበትን አጋንንት የሚጠላውን ነገር ስለዚህ ነው ሰይጣን የሚጠላቸው ሁለት ነገሮች ጸሎትንና የሚጸልየውን ሰው ሰይጣን በጣም የሚጠላው ጸሎትንና የሚጸልየውን ሰው ይጠላል ማየት የማይፈልገው እሱን ነው እና ዳንኤል መኮንን የሚባለው ኢትዮጵያ ውስጥ አንዱ ጥሩ የዛሬ 40 ምናምን ዓመት ላይ እና እሳቸው ወንጌላዊ ሆነው በሚያገለግሉበት መሰረተ ክርስቶስ ቸርች ይካፈል ነበርና እንደዚህ ብለው የሰበኩት አልረሳም እና ክርስቲያን መንበርከክ ሲጀምር ሰይጣን የጌታ ጦር ያውጅበታል የጌታ ጦር ያውጅበታል ማለት ሁሉንም በቃ ያዘምትበታል ለምን ምክንያቱም በእርሱ ጸሎት ስለሚፈርስ በዛ በክርስቲያን ጸሎት ስለሚፈርስ እና በጣም ይገርመኛል በቃ የጌታ ጦር ያውጃል ማለት ያለ የሌለ ኃይል ያስተባብራል ማለት ነው መጸለይ በጣም ትልቅ ነገር ነው በጣም የሚገርም ነው በጣም ትልቅ ነገር ነው እግዚአብሔር በጣም ቫልዩ ያደርጋል but it is the worst threat ለሰይጣን ትልቅ ስጋት ነው እና ስለዚህ ነው ስሙን አላውቅም አንድ ፈረንጅ ነው የተገኘው እንደሆነ አላውቅም እሱ ምንድነው የምለው የመጨረሻ ደካማ የሚባል ክርስቲያን መንበርከክ ሲጀምር የሰይጣን ዙፋን ይናወጣል የመጨረሻ ደካማ የሚባል ክርስቲያን በርከክ ሲል መንግስቱ ይናወጣል ስለዚህ እርሱ አየለ ቁጭ ብሎ ከሚያናውጠን ተንበርክከን እናናውጣው እሺ እኛ ተንበርክከን እናናውጣው ስለዚህ ነው ዳንኤል በጣም የገባው ሰው ነው እና በጣም የገባው ሰው ነው ስለዚህ ነው እና መንግስት የሚሰጠው ስልጣን ይሄዳል ይመጣል አምላክ ግን ለዘላለም ስለምኖር ከሱ ጋር እንተናለን እና ይሄንን ስትመለከቱ ወደኛ ሀገር ወደ ራሳችን ስንመጣ ሰው ነው በእውነት እግዚአብሔር በችግሩ ዘመን ረዳው እና ወንድማችን አሁን እንደተናገረ ሁላችን ከስንት አይነት ቦታ ላይ ተነሳን ከስንት ተሳዛኝ ቦታ ላይ ተነሳን እግዚአብሔር ካከበረን በኋላ ቻው ብንለው በጣም አሳዛኝ በጣም ውለታው ለእግዚአብሔር ምላሹ እግዚአብሔርን ዳና ቆይ ብንል በጣም አሳዛኝ ይሆናል እሺ ስለዚህ ስለ ዳንኤል ስንመለከት በደንብ እንድትይዙልኝ የምፈልገው ምንድነው ኮንሲስተንት መሆን አለበት ዘላቂ መሆን አለበት ምን ጸሎታችን የሚላወጥ መሆን የለበትም በሁኔታ የሚላወጥ አገር በመቀየር የሚላወጥ በኖሮ በብቾት የሚላወጥ በእድገት የሚላወጥ በትምህርት የሚላወጥ እና አለለን የኖሮ ስታይል ሲቀየር የሚቀየር መሆን የለበትም it must be consistent እግዚአብሔር በጣም ይፈልጋል ስለዚህ ነው እግዚአብሔር ዳንኤልን አከበረው እና ሰማራይዝ አድርጌ አልፋለሁ አልኩት ዳንኤል ከዚህ የተነሳ 5 ኤክሰለንሶች አጋጠሙት አንደኛው ፊዚካል ኤክሰለንስ አካላዊ በለጠ ነው ማለት በደም ግባትና በውበት ፊዚካል ኤክሰለንስ ኤክሰል አረጋ ከማን በ10 እጅ በለጠ ነው ማለት ሁለተኛ ደግሞ አካዳሚክ ኤክሰለንስ ማለት በትምህርት በእውቀት በለጠ ነው ማለት አካዳሚክ ኤክሰለንስ ሶስተኛው ደግሞ ፕሮፌሽናል ኤክሰለንስ በስራ በጣም የሚገርማችሁ ነገር በሚያስገርም ሁኔታ ሌሎችን እንደበለጠ እናያለን አራተኛው ደግሞ ሊደርሺፕ ኤክሰለንስ ምዕራፍ 6 ላይ ስታዩ ከመሳፍንቱና ካለቆቹ ምን ሆነ በለጠ ነው ማለት አምስተኛው ለመጨረሻው ስፒሪቹዋል ኤክሰለንስ ማለት ለዳንኤል በጣም የሚገርም ነው ምንም የሚሰወርበት ነገር እንደሌለና እግዚአብሔር ጭርስ አድርጎ የልቡን የሚተናገረው ሰው ማለት ዳንኤል በመጽሐፍ ቅዱስ ውስጥ ከምታዩት በመጽሐፍ ቅዱስ ውስጥ በከንትን ካሉት በብሉይ ኪዳን ዳንኤል በአዲስ ኪዳን ዮሐንስ የሚገርም ራእዮችን ያዩ ናቸው ዳንኤል በዛ ዘመን ራእይ እስካሁን ያልተፈጸመ አለ ምዕራፍ 9 መጨረሻው ላይ ስታዩ ያልተፈጸመ ከባድ ራእይ ነው እንደገና ምዕራፍ 7 ጀምሮ እስከ መጨረሻው ስትመለከቱ የሚገርም ነገር ጠቅላላ የዓለምን ገጽታ በፒክቸር ነበር ያየ ነበር እግዚአብሔር ሰማይን ሲገልጥለት እንመለከታለን
ለሚጸልዩ ሰዎች ሰማይ ክፍት ነው። እኔ ከሰው ሁሉ ማንን ትፈራለህ ብትሉ የሚጸልዩ ሰው ይፈራል። በጣም በእውነቴን ነው የምላችሁ፣ በጣም ይፈራል። አሁን እኔ ጋ አሁን አንዲት ልጅ አለች። አንዳንድ ቀን 7 ቀን ያለ እህልና ውሃ ትጾማለች። በጣም ያስፈራል፣ በጣም ያስፈራል። በቃ እንደው ከዛ በኋላ የምታፈሰው ነገር ዝናብ ነው። በጣም ነው የምፈራው፣ በጣም እፈራለሁ። እንደው እሷ በቃ ከዛ ወጣ ስትወጣ ባለፈው 40 ቀን ቆይቼ መጣሁ ስትል በቃ የሆነ ነገር ይዛ መታለች ብዬ በጣም ያስፈራል። ለምን? እግዚአብሔር ሰማይን ለነሱ ስውር አያደርግም። ሰማይን ለነሱ ግልጽ ነው የሚያደርገው። በሰማይ ላይ ያለውን ነገር እንትነን እቺ ልጅ በቃ ኃይለኛ የታወቀች ዘፋኝ ነበረች። እግዚአብሔር አገኛት፣ ወደ ራሱ እንትን አረጋት። በቃ ምስኪን ናት፣ ትምህርትም ብዙ ያልተማረች ናትና በጣም እንትንለኛል። ሌሎቹ ደግሞ እንደሷ ደግሞ አንዱ የታወቀለት ነፍሰ ገዳይ፣ ዘራፊ፣ ሌባ የነበረ ሰው ነው። ጌታ አገኘው። እዛ ማረሚያ ቤት ላይ 22 ዓመት ተፈረደበት። በቃ ተስፋ ቆርጦ ንስሐ ገባ። ከ12 ሰዓት እስከ 12 ሰዓት መጸለይ ጀመረ። ድምፅ መጣለት። 22 ዓመት እንደተፈረደብህ ወደ እኔ ተመልሰህ 8 ዓመት አድርጌልሃለሁ አለ እና ከየት ይመጣል ሲባል ልክ በ8ኛው ዓመት በቀኑ በቃ ሰበር ዜና ተብሎ ከፌደራል መጣና እርሱ ከ2 ሰው ጋር እንደወጣ ተደረገ። አገር እየተጫጫፈ እያለ እና በጣም የሚገርም ነው። እና ይህ ሰው አሁን በጣም የታወቀ ሰባኪ ቸርች ተካይ ሆኖ ያገለግላል። ስለዚህ የሚጸልዩ ሰዎች በጣም ልዩ ናቸው። ጌታ የተመሰገነ ይሁን። ስለዚህ እንግዲህ ስለ ኮንሲስተንት፣ ስለዚህ ጸሎታችሁ ዛሬ እግዚአብሔር ይመስገን ብዙዎቻችን ንስሐ ገብተናል። ኮንሲስተንት ይሁን፣ ምንም ነገር እንዳይቀየርብን። ሁለተኛው ዛሬ ደግሞ ቤተክርስቲያን የምን ቤት ናት? ቤተክርስቲያን የምን ቤት ናት? የጸሎት ቤት ናት። ስለዚህ ቤተክርስቲያን ምን እናድርጋት? የጸሎት ቤት እናድርጋት። ቤተክርስቲያንን የጸሎት ቤት እናድርጋት። እግዚአብሔር ይህንን እንትን የሚያደርገው ዛሬ በጣም የሚገርም ንግግር እንትን ነው ያልነው። ቤተክርስቲያን የጸሎት ቤት የምትሆነው መቼ ነው? ማን? እኔ ስጸልይ ነው። ቸርች በተለይ የጸሎት ቦታ በቤታችን እንጸልያለን። በተለያየ ቦታ በቤታችን እንጸልያለን። በተለይ እባካችሁ ይበቃሉ አትበል። እኔ በጣም የተለየ ኮንቪክሽን ሰጥቶኛል። ወደ ቤተ ክርስቲያን ሁላችሁ ነው ኑና በቤተ ክርስቲያን በርከክ በሉ። በእግዚአብሔር ፊት ጊዜ ያሳለፉ። ይሄ ቤት የጸሎት ቤት ይባላል። ቤቴ ለአሕዛብ ሁሉ የሚሆን የምን ቤት ይባላል? የጸሎት ቤት። አሁን ሁለቱን ነገር እንግዲህ በደንብ አጽንቼ ለማለፍ ነው። ስለዚህ ሁለቱን በደንብ አጽንቼ ለማለፍ ነው። እርሱም እንግዲህ ቤተክርስቲያን የጸሎት ቤት መሆን እንዳለባት እና ቤተክርስቲያን የጸሎት ቤት የማትሆን ከሆነ ከባድ ነገር እንደሚያጋጥም ተመልክተናል። እነዛን አዘራዝራቸው በጣም 5 ነገሮችን አይተናል። ግን እዚች ላይ አንድ ቃል በጣም የሚያስፈራውን ቃል በእግዚአብሔር ቃል ውስጥ እንመለከታለን። ሶፎንያስ ምዕራፍ 1 ከቁጥር 6 ላይ እግዚአብሔርን ከመከተል የተመለሱትን እግዚአብሔርን ያልፈለጉትንና ከዛ ቀጥሎ ያለው ቃል ምን ነው? ያልጠየቁትን ምን አደርጋለሁ? አጠፋለሁ። የሚገርም እግዚአብሔርን ያልጠየቁትን አጠፋለሁ። እግዚአብሔርን የማይጠይቁ ይጠፋሉ ነው ብለው ይሄንን ማንንም እንትን ሳያደርግ ነው እግዚአብሔር ሁሉንም እግዚአብሔር እና አንድ ላይ አድርጎ ነው የማይጠይቁ። እነዚህ እግዚአብሔርን አለመጠየቅ ከምን ጋር ተያይዟል? እግዚአብሔርን ካለመፈለግ ጋር፣ እግዚአብሔርን ከመከተል ከመመለስ ሁሉ ጋር ተያይዟል። እና እግዚአብሔርን የማይጠይቁትን አጠፋለሁ ብሎ በጣም የሚያስፈራ ነው። እኔ በመጽሐፍ ቅዱስ ውስጥ በጣም ከሚያስፈሩኝ የእግዚአብሔር ቃል ክፍሎች ይሄ ነው። በጣም ያስፈረኛል። እግዚአብሔር የማይጠይቁትን ምን አደርጋለሁ? አጠፋለሁ። ይገርማቸዋል። አሁን የአውሮፓ ቸርች እየጠፈች ናት። ኦልሞስት በቃ ወደ መጥፋት በአንድ ወቅት 96% ነበረች። አሁን 3% የሆነችው በዓለም አቀፍ ደረጃ ላይ በቃ እግዚአብሔርን መጠየቅ ስለተው ነው። እና ሁለተኛው ደግሞ የአሜሪካ ቸርች በቃ በጣም ያሳዝናል። እና ስለ አሜሪካ ሪሰርች እንደተሰራው የሚያሳየው በአመት ወደ 4500 ቸርች በላይ ይዘጋል ይባላል። የሚገርም ነው። እንዴት ያሳዝናል። እና ፓስተሮች በደንብ እንድትሰሙ እፈልጋለሁ። አሜሪካ ላይ ሪሰርች የሚያሳየው ምንድነው? አንድ ፓስተር የሚጸለየው በጣም ከፍተኛው ማለት አቨሬጅ የአሜሪካ ፓስተር የሚጸለየው በቀን ውስጥ 5 ደቂቃ ነው።
ስለዚህ 5 ደቂቃ ውስጥ እንግዲህ በእውነት በጣም የሚያሳዝነው ያንን የምጸልየው። ስለዚህ ቤተክርስቲያን በራሴ አይን ቸርቾች መስጊድ ሆነው አይቻልም። በራሴ አይን እና በጣም ሁለት ቦታ አንዱን አትላንታ ላይ አንዱን ደንቨር ላይ እንደገና ደግሞ እና በጣም የሚያሳዝን አሁን አሜሪካ ላይ ያሉ ቸርቾች በሙሉ እየተዘጉ ነው። ምንድነው ምክንያቱ ብትሉ ቤተክርስቲያን ጠገበች፣ በብር ጠገበች፣ በቴክኖሎጂ ጠገበች። ሁሉን ነገር እንተናል በቃ ቴዎሎጂ እየተማረ በቃ PhD ያለው ነው ፕሮፌሰሩ ምኑ ሁሉ። ግን ቤተክርስቲያን እግዚአብሔርን መጠየቅ ተወች። ስለዚህ እግዚአብሔርን አልፈለጉም፣ እግዚአብሔርን አልጠየቁም። ስለዚህ ምን አለ እያጠፋ ነው እግዚአብሔር። አረ ከዚህ አደጋ እግዚአብሔር ይጠብቀን። አሜን፣ ይጠብቀን። በእውነት እግዚአብሔር ይጠብቀን። ለዚህ በጣም ስለዚህ ፕሊዝ ቤተክርስቲያን ችግር ውስጥ ብትገባ በደንብ ያዙልኝ። ፈጽሞ የቤተክርስቲያን መሪዎችን ሰበብ አታደርጉ፣ እናንተ ስለማትጸልዩ። ፈጽሞ የቤተክርስቲያን አገልጋዮችን ሰበብ አታደርጉ፣ እናንተ ስለማትጸልዩ። ቤተክርስቲያን ብትፈርስ ብትጠፋ፣ አገልጋዮችም ደግሞ ህዝብ እንዳይጸልይ ካደረጋችሁ እግዚአብሔር እናንተን ይጠይቃልና በጣም ቢከርፉ። እሺ አሁን ዛሬ ግን የምንመለከተው ቃል የሐዋርያት ዘመን ቤተክርስቲያን ወይም የጥንቷ ቤተክርስቲያን በሚል እና የጥንቷ ቤተክርስቲያን እና ጸሎቷ ጸሎቷ የምትለውን ቃል እንትን ብያለሁ እና እችን ጨምሩ እናንተ። የጥንቷ ቤተክርስቲያን የሐዋርያት ዘመን ቤተክርስቲያን ወይም የጥንቷ ቤተክርስቲያን እና ጸሎት በሚለው ሀሳብ ዛሬ ከሱ ላይ እንመለከታለን። እንግዲህ ሁለቱን እንትን ብለናል። አሁን ዛሬ ደግሞ የምንመለከተው አንድ በጣም የበረታ ሀሳብ አለ። ከመጸለያችን በፊት ግን የጥንቷ ቤተክርስቲያን ምን አይነት ቸርች ናት ብትሉ ጥብቅ ጸሎት የምትጸልይ ቤተክርስቲያን ነበረች። ጥብቅ ጸሎት የምትጸልይ ቤተክርስቲያን ነበረች። ዛሬ ግን የምንመለከተው ሐዋርያት ሥራ ምዕራፍ 12 ላይ ጥብቅ ጸሎት ለጠበቃ መከራ በሚል ሀሳብ ላይ የተመሰረተውን የሚለውን ሀሳብ እናያለን። እስቲ ከእኔ ስል እናንተ ትላላችሁ፣ ከዛ በኋላ እጸልያለሁ። ጥብቅ ጸሎት ሁላችሁ በሉ። ጥብቅ ጸሎት ለጠበቃ መከራ እና ጥብቅ ጸሎት ለጠበቃ መከራ የሚለውን ሀሳብ እናያለን እና በኋላ ከጸለይኩ በኋላ አብረን እንስልትላለን ማለት ክፍሉን እናነባለን። እንጸልይ። ቅዱስና የተፈራ ሕያውና ዘላለማዊ የሆንክ አምላካችን እግዚአብሔር ሆይ በእውነት በዚህ ሰዓትና ጊዜ በልጅ በክርስቶስ ኢየሱስ ስም የተባረከ ይሁን። ስሜ ከፍ ይበል። እግዚአብሔር በእውነት በዚህ ሳምንት እቺ ቤተክርስቲያን አንድ ላይ ሆና እግዚአብሔር አባታችን ሆይ በእውነት ባደረገችው እግዚአብሔር በአንድነት ህዝብና መሪዎች ተስማምተው አገልጋዮች ተስማምተው ባደረጉት ጌታው በዚህ ኮንፈረንስ እግዚአብሔር ክብርህን ለመግለጽ ስለወደድክና ስለፈለግ ስምህ ይባረክ። እግዚአብሔር አባታችን ሆይ እንደገና አሁን በመጨረሻው ምሽት ላይ የመጨረሻውን ዝናብን እንድታዘንብ እንጸልያለን። ድምፅህን በሚያስገርም ሁኔታ እግዚአብሔር አባታችን ሆይ በዚህ ቦታ ላይ እንድታፈስ እንጸልያለን። ክብር ሁሉ ለአንተ ይሁን። ከፍ በለልን፣ ተባረክልን በጌታ በኢየሱስ ስም አሜን። እሺ ከጠዋቱ ትንሽ የምነካ ነገር አለ፣ ግን ሁላችንም እስቲ አንድ ጊዜ ሐዋርያት ሥራ ምዕራፍ 12 እንሂድ። ሁላችንም ጌታ ይባርካችሁ። ያንን ክፍል ማንበብ ይፈልጋለሁ። ሐዋርያት ሥራ ምዕራፍ 12 እንደዚህ ይላል። በዛ ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው። ዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኘው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁ ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስን በወህኒ ይጠበቅ ነበር፣ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰባ ጊዜ በዛች ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎቹም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥና የተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስንም ልበስና ተከተለኝ አለው።
ወጥቶም ተከተለው። ራእይንም የሚያይ መስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም ወደ አንዲት ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድም ሕዝብ ጠብቆትም ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ ወደሚሏት ወደ አንዲት ገረድ ትሰማ ዘንድ ቀረበች። የጴጥሮስን ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወረች። እነርሱም አብደሻል አሏት። እርሷም ግን እንዲሁ እንደሆነ ታስረግጥ ነበር። እነርሱም መልአኩ ነው አሉ። ጴጥሮስ ግን ማንኳኳቱን አዘወተረ። ከፍተው አዩትና ተገረሙ። ግን ዝም እንዲሉ በእጁ ጠቅሶ ጌታ ከወህኒ ቤት እንዳወጣው ተረከላቸው። ይህንንም ለያዕቆብ ለወንድሞቹም ንገሩ አላቸው። ወጥቶም ወደ ሌላ ስፍራ ሄደ። በነጋም ጊዜ ጴጥሮስም ምን አግኝቶ ይሆን ብለው በጭፍሮቹ ዘንድ ብዙ ሁከት ሆነ። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገድሏቸውም ዘንድ አዘዘ። ከይሁዳም ወደ ቂሳርያ ወርዶ በዛ ተቀመጠ። ከጢሮስና ከሲዶና ሰዎች ጋር ተጣልቶ ነበር። በአንድ ልብም ሆነው ወደ እርሱ መጡ። የንጉሥንም ቤቶች ብላስጦስን እሺ አሰኝተው እርቅ ለመኑ። አገራቸው ከንጉሡ አገር ምግብ ያገኝ ነበርና በተቀጠረ ቀን ሄሮድስ ልብሰ መንግስቱን ለብሶ በዙፋኑ ተቀመጠ። እነርሱንም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰው አይደለም ብለው ጮሁ። ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ። የእግዚአብሔር ቃል ግን ያድግና ይበዛ ነበር። ባርናባስና ሳውልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ። ማርቆስ የተባለውን የዮሐንስንም ከእነርሱ ጋር ይዘውት መጡ። ምዕራፍ 13 እስከ ቁጥር 5 ላንብብ። በአንጾኪያ ባለች ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም ባርናባስ፣ ንጌር የተባለው ሲምዖን፣ የቃሬናው ሉኪዮስ፣ የአራተኛው ክፍል ገዢ ሄሮድስ፣ ባለሟል ምናሄ ነበሩ። ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ ባርናባስና ሳውልን ለጠራቸው ስራ ለዩልኝ አለ። በዛን ጊዜም ከጾሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱ በመንፈስ ቅዱስ ተልከው ወደ ሰሎቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በሰልማናም በነበሩ ጊዜ የአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋይ ዮሐንስ ነበራቸው ብለው ይናገራል። እና ጥቂት ነገሮችን ይሄንን ክፍል ነው የምንመለከተው። ስለ ትንሽ መንደርደሪያ ነገሮችን እንድንል እፈልጋለሁ። ቅድም ጠዋት ያልኩትን እዚህ ትንሽ ልድገም እና እቺ ቤተክርስቲያን አክቹአሊ የሐዋርያት ሥራ ቤተክርስቲያን የጸሎት ቤተክርስቲያን ነው። የጸሎት ቤተክርስቲያን ነው እና እንደዚህ ነው ያለው። አንደዚህ ቸርች ቢካም ዘ ሃውስ ኦፍ ፕሬየር ካኖት ቢ ግሮዊንግ ኢን ግሎሪየስ ቸርች። እና ቤተክርስቲያን የጸሎት ቤት የማትሆን ከሆነ የከበረችና ጠላትን የምታስፈራ የምታድግን ቤተክርስቲያን አትሆንም። በጣም ይገርማችኋል። አሁን የሐዋርያት ሥራ ቤተክርስቲያን የምታድግና የምታስፈራ ቸርች እንደሆነች እና ላሳያችሁ ስለፈለኩ ነው። ስለዚህ የእግዚአብሔር ሰዎች እንደዚህ ያለ ኮንቪክሽን እንደነበራቸው እናያለን። ሁለተኛው ደግሞ እና ፕሮፌሰር መጋብረን የተባሉ ሰው የተናገሩትን ይደግማለሁ። in hundreds of instances I have seen that revivals and mission movements were birthed and sustained as a place of prayer. ያ ማለት በመቶዎች በሚቆጠሩ ገጠመኞቼ ሪቫይቫሎችና የቤተ ክርስቲያን ንቅናቄዎች የተከሰቱት የተወለዱትና ሳይቆም የቀጠሉት በጸሎትና በጸሎት ቤቶች ብቻ ነው ያሉት። የሐዋርያት ሥራ ቤተ ክርስቲያን የሪቫይቫል ቸርች ናት። ለምን? የምትጸልይ ቤተ ክርስቲያን ስለሆነች ማለት ነው። ሌላው ደግሞ እና when God intends to revive his church, Edwin Orr የሚባል ሰው he initiates members to bend their knees and cry before him. ይሄ ምንድነው? ይሄ ሰውዬ የተናገረው እግዚአብሔር ቤተክርስቲያንን ሊያነቃቃ ሲፈልግ ወይም ሪቫይቫል ከመምጣቱ አስቀድሞ ምዕመናን ጉልበታቸውን አግብተው እንድንበረከኩ በፊቱ እንዲጮሁ ያደርጋቸዋል። የጥንቷ ቤተክርስቲያን የምትጮህ ቸርች ነበረች። እንዴት እንደሆነች እንመለከታለን። ይሄ መንደርደሪያ ሐሳብ ነው። በጣም የሚገርማችሁ ነገር የሐዋርያትን ቤተክርስቲያን እና መለያዋ እነዚህ 5 ነገሮች ናቸው። የሐዋርያት ሥራ ቤተክርስቲያን 5 መለያዋ አላት። በተለይ
ሶስት ስያሜዎች ይኖሯታል ይባላል። ሁለቱ ደግሞ አንደኛ የጸሎት ስራ መጽሐፍ ይባላል። የሐዋርያት ስራ መጽሐፍ የጸሎት ስራ መጽሐፍ ይባላል። ምክንያቱም በእያንዳንዱ ምዕራፍ ላይ በሁሉም ባይሆን በአብዛኛው የሐዋርያት ስራ መጽሐፍ ላይ ጸሎት 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 የሚለውን ተከስቶ እናያለን። የሚገርማችሁ ነገር የሐዋርያት ስራ የጻፈው ማነው? ሉቃስ ነው። ሉቃስ የሉቃስንም ወንጌል የጻፈ ነው። የሐዋርያትንም ስራ የጻፈ ነው። አሕዛባዊ ነው። ደግሞ አሕዛባዊ ነው። ከአይሁዶች ውጭ ብቸኛ አሕዛባዊ የመጽሐፍ ቅዱስን 66ቱ መጽሐፍት ውስጥ ሁለቱን የጻፈው ማነው? ሉቃስ ነው። አሕዛባዊ ነው፣ ግሪካዊ ነው። እሱ ደግሞ ታሪክ ጸሐፊ ነው። እንደገና ደግሞ ሜዲካል ዶክተር ነው፣ ሚሽነሪ ነው፣ ኤቫንጀሊስት ነው። መጨረሻ ላይ በአገሩ ላይ ወንጌል እየሰበከ እያለ ሰማዕት ሆኖ በገመድ በዛፍ ላይ ሰቅለው የገደሉት ትልቅ ሰማዕት ነው። የጳውሎስ ጓደኛ እንደነበረ እናያለን። ግን የሚገርማቸው ነገር ያተኮረው በሐዋርያት ቤተክርስቲያን ጸሎትና እንደገና በጳውሎስና በጴጥሮስ ሕይወት ላይ ነው። እዚህ ላይ አሁን ምዕራፍ 12 ላይ ስለ ጴጥሮስ ነው የተናገረው። ሌላው ደግሞ የሐዋርያት ስራ የመንፈስ ቅዱስ ስራ ይባላል። የመንፈስ ቅዱስ ስራ ተብሎ ሊጠቀስ ይቻላል ብለው ይህንን የሥነ መለኮት ምሁራን ይስማሙበታል። ለምንድን ነው ብትሉ በደንብ ያዙልኝ። እዚህ ቦታ ላይ ሁሉ ጊዜ በደንብ ያዙችን እባካችሁ። እችን በደንብ በአእምሯችሁ ላይ ቀረጹ። ሁሉ ጊዜ ጸሎት ባለበት ቦታ ላይ የመንፈስ ቅዱስ እንቅስቃሴ አለ። አሜን አሜን። ጸሎት ባለበት ቦታ ላይ ምን አለ? የመንፈስ ቅዱስ እንቅስቃሴ አለ። ለራሴም እንደ ሰባኪ፣ ለዘማሪያን፣ ለፓስተሮች፣ ለአገልጋዮች እባካችሁ ስብከት ብዙ ከምንዘጋጅ እንጸልይ፣ ብዙ ከምንዘምር ለዝማሬ እንትን ከምንል እንጸልይ። አገልጋዮች ብዙ ጊዜ ምንድነው ማድረግ ያለብን? ብንጸልይ መንፈስ ቅዱስ ትልቅ ስራ ይሰራል። መንፈስ ቅዱስ በራሱ ማኒፌስት የሚያደርገው ለምን መቼ ነው ቢባል ስንጸልይ ነው። ምንም ጊዜ መንፈስ ቅዱስ ከጸሎት ተለይቶ አይታወቅም። መንፈስ ቅዱስና ጸሎት ቅድም ቤተክርስቲያንና ጸሎት የአንድ ሳንቲም ሁለት ገጽታ ናቸው እንዳልኩኝ፣ መንፈስ ቅዱስና ጸሎትም የማይነጣጠሉ ናቸው። ከመንፈስ ቅዱስ በኋላ ሁሉ ጊዜ ጸሎት ሲመጣ እንመለከታለን። ሶስተኛው ደግሞ የሐዋርያት ስራ ቤተክርስቲያን የወንጌል ተልእኮ ስራ፣ የሚሽን ስራ ማለት ይቻላል። ሚሽን ሙቭመንት አላቸው። አሁን እዚህ ምዕራፍ 13 ላይ ስንመለከት ሙቭመንት፣ ግሎባል ሙቭመንት እናያለን። ወደ ዓለም አቀፋዊ ሚሽን ምዕራፍ 13 ላይ ሲሄዱ እናያለን። እርሱም በኋላ ይጠቅሳለሁ። የሚገርማቸው ነገር ደግሞ እነዚህ ነገሮች የሆኑ ስለነበረ የሰይጣን ሲስተም ስለተናጋ ቤተክርስቲያኒቱ ሁሉ ጊዜ በቃ የሚገርማቸው ነገር አደጋ ላይ ወይም ደግሞ ስደት የተጋረጠባት ቤተክርስቲያን ናት። ለምን? የፖለቲካውን ሲስተም፣ የካልቸሩን ሲስተም፣ የሃይማኖት ሲስተም በሙሉ ያናጋች ቤተክርስቲያን ነበረች። በጣም የሚያስገርም ነገር ከተማ ይናወጥ ነበር፣ ገጠር ይናወጥ ነበር። እያንዳንዱ ሲስተም ስለተናጋ ሁሉም የሲስተሙ ባለስልጣናት ወይም የበላይ ባለ አደራ ነን የሚሉ ያሰቃዩቸው ነበረ። በጣም ይገርማቸዋል። ጠንቋዮች ያሰቃዩቸው ነበር። የፖለቲካ መሪዎች ያሰቃዩቸው ነበረ። የሃይማኖት መሪዎች ያሰቃዩቸው ነበረ። የሚገርም ነው እናለን። የስደት ቤተክርስቲያን ናት። በደንብ ስሙኝ ግን ቤተክርስቲያንን ስደት አያጠፋትም። ቤተክርስቲያንን ምቾቱን የሚያጠፋት፣ ይደግማለሁ፣ ቤተክርስቲያንን ስደት አያጠፋትም፣ ምቾቱን የሚያጠፋት። አንድ ጄል ዊሊያምስ የሚባሉ ሰው አንድ ጊዜ የኢትዮጵያ ቃለ ሕይወት 75ኛ ዓመት በዓል ለማክበር ተጠርቶ የተጋበዙ እንግዳ ናቸውና ከጆን ስቶት ከሚባል ሰው ጋር እሳቸው ሲናገሩ አንድ ስቴትመንት በቃ የተናገሩት አልረሳም። እና ቤተክርስቲያንን የኢትዮጵያ ቃለ ሕይወት በመከራ ያበበች የሚል በመከራ የመጡ አባቶች አሉ፣ እናንተ አዲሱ ትውልድ ቢኬርፉል ብለው የተናገሩት ነገር አልረሳም። ምንድን ነው ያሉት? ፖቨርቲ ኤንድ ፐርሲኩሽን had never been enemies of the church, but prosperity and freedom had ever been enemies of the church. በጣም ይገርመኛል። ቶሎ በየጻፍኩና ለእኔ በጣም ትልቅ እንትን አለኝ እና ስደትና መከራና ስደትና ረሃብ ምንም ጊዜ የቤተ ክርስቲያን ጠላት ሆኖ አያውቁም። ምቾትና ነፃነት ግን ሁሉ ጊዜ ቤተ ክርስቲያን ጠላት ሆኖ እናገኛለን አለ። እግዚአብሔር ቤተክርስቲያንን በስደት ውስጥ ያኑርልን፣ በችግር ውስጥ ያኑርልን አይደለም። ምክንያቱ ለምንድን ነው? በስደትና መከራ ውስጥ ህዝብ ምን ይሆናል? ይጸልያል። ምቾትና ነፃነት ሲመጣ ምን ይሆናል? ይዘናል። ይሄ ነው
በቃ የጠላትነቱ ምቾትና ነፃነት የቤተክርስቲያን ጠላት የሆኑበት ምክንያት ለምንድን ነው? በምቾትና በነፃነት ጊዜ ቤተክርስቲያን ጸሎት ታቆማለች። ስለዚህ ራሷ ሰይጣን በዛን ጊዜ ነው እግሩን የሚያስገባው፣ በዛን ጊዜ ነው ሐሳቡን የሚያስገባው። በጣም የሚያሳዝነው ዓለማዊነት ያን ጊዜ ነው። ኮምፕሮማይዝ የሚደረግ ነገር ያን ጊዜ ነው የሚመጣው። ቢኬርፉል። ስለዚህ ነው ቤተክርስቲያን ሁሉ ጊዜ። ስለዚህ የወንጌል ተልእኮ ስራ በጣም የሚያሳዝን ነገር ልንገራችሁ። የሐዋርያት ሥራ ቤተክርስቲያን በጣም ድሃ ቸርች ናት። ግን ብዙ ሚሽነሪ ሁሉም ሐዋርያት ሚስዮናውያን ሆነዋል። ሌሎችም ለምሳሌ ሐዋርያት ያልሆኑ እነ ባርናባስ ሚስዮናውያን ናቸው። እነ ሲላስ ሚስዮናውያን፣ እነ ማርቆስ ምንም ሰፖርት ሳይሆኑ ሚስዮናውያን ናቸው። ግን መንፈስ ቅዱስ ስለነበረ ጸሎት ስለነበረ ሚስዮናውያን ሰውን እንመለከታለን። ግን ስደቱን የተቋቋሙት በጸሎት እንደሆነ እናያለን። ሌላው ደግሞ ቤተክርስቲያን የሚገርማቸው ነገር ሁሉ ጊዜ የምታድግ ቸርች ነበረች። የምታድግ ሁለት አይነት እድገት አለ፣ ኳሊቴቲቭ ኤንድ ኳንቲቴቲቭ። ያ ማለት የጥራትም የብዛትም እድገት ነበረ። የጥራትም የብዛትም እድገት ነበረ። ይሄ ለምሳሌ ምዕራፍ 2 ላይ 3000 ሰው ጌታን ተቀበለ። ምዕራፍ 4 ላይ 5000 ሰው ደረሰ ይላል። ምዕራፍ 6 ላይ የደቀ መዛሙርት ቁጥር በዛ ብሎ ይናገራል። የሚገርም ነው። ከሚመን አልፈው ወደ ደቀ መዛሙርነት። ምዕራፍ 9 ላይ ቸርች ከይሁዳ ተነስቶ እስከ ገሊላ ድረስ ዘሆል ፓለስቲን ምድር በሙሉ የእስራኤልን ምድር ቤተክርስቲያን አጥለቀለቀች። ክብር ለጌታ ይሁን። ኢየሱስ እያለላት ቤተክርስቲያን ትበዛለች እንጂ ሽርክ አታደርግም፣ አትሞትም። አሜን አትሉም? አሜን። ክብር ለጌታ ይሁን። ስለዚህ እቺ ቤተክርስቲያን አሁን እኔ እና ቅድም ጋሼ እና ማን ናቸው ወይስ ጋሼ ቅርተስም ኖ ጎድ ዝንጉርጉር የናያነት በስንት ሰው ነው የጀመርን ያላችሁ? ለዚህ እና ቤተክርስቲያን እንዴት እንደጀመራችሁ እንደው ትንሽ ብትመሰክሩ ጥሩ ነው። ስለሰማሁ ነው ብዙ ታሪክ ስለማለው። ኦኬ ቤተክርስቲያን የጀመረ ነው። ትንሽ ድምጽ ወንፋን ይዞኛል። ብዙ ዘመረሽ ቤተክርስቲያን የጀመረ ነው። ጥቂት ህዝብ ነው ሲንጀምር፣ ያው በሌላ ምክንያት አይደለም። ወንጌልን ስራ ነው ወጥተናል። ያለ ምክንያት ያው የኛ ተልእኳችን ዋና ትኩረት በወንጌል ነው። ወንጌልን ስራ ነው ወጥተናል። በሌላ ነገር አይደለም። ጥቂት ህዝብ ነው የጀመረው። አንድ በመጀመሪያ 3 ሰዎች ነን። ከዛም ደግሞ በሁለተኛ 17 ሰዎች ሆነን ከዛም ደግሞ እግዚአብሔር ይመስገን እያደግን ሄደን። ክብር ለጌታ ይሁን። አጨብጭቡ ለእግዚአብሔር ክብር ይስጥ። ተመልከቱ፣ በ3 ሰው የጀመረ ነው። ዛሬ በዚህ ከተማ እንኳን ስንት ቸርች ነው አለው? 4 ቸርች ነው ዙሪያው ላይ ወደ 10 እና ከዛ በላይ ቸርች። ክብር ለጌታ ይሁን። ሆነ ለጌታ ክብር ስጠው። ክብር ለጌታ ይሁን። ያበዛችሁ እግዚአብሔር የተባረከ ነው። እንግዲህ እናንተ እንድትበዙ ቤተክርስቲያን እየበዛች ነው እና እግዚአብሔር እያሰፋት ነው። ይሄ ደግሞ ገና ደግሞ ግን ለእናንተ ገና ሌላ አሳይመንት አለ። የዚህን አገር ህዝብ በወንጌል መድረስ አለባቸው። እግዚአብሔር ብሩን ብቻ እንድትበሉ ሳይሆን ሚሽነሪ አድርጎ ነው የላካቸው። እውነቱ ውሸት። እግዚአብሔር ለሂንዱ ሚሽነሪ፣ ለፈረንጁ ሚሽነሪ፣ እንደገና ደግሞ ለጥቁሩ ሚሽነሪ፣ ሌላው ደግሞ ለሌላው ዲያስፖራ ለሌላ አገር ለመጡ ሰው ሚሽነሪ አድርጎ እግዚአብሔር ማድረግ ይችላል። እግዚአብሔር ዝም ብሎ አይደለም። ይሄን የምታደርጉ ከሆነ በእውነት ይቺ ምድር ስፒሪቹዋሊም ፊዚካሊም የእናንተ ትሆናለች። አሜን። እኔ ሌላ ፖለቲካ እንዳልናገር እንጂ ይቺ ምድር እግዚአብሔር ለወደፊት ይህንን ምድር በሙሉ ለእናንተ መስጠቱ የታወቀ ነው። ያን ጊዜ ግን ሀምብል እንሆን፣ ዝቅ እንበል፣ እግዚአብሔርን እናክብር። ክብርን ለጌታ እየሰጠን የሰጠኝ ስለሰጠኝ ተመስገን እያልን ይችን ምድር እንወርሳለን። ትልቁ ነገር በዚህ አይደለም። አሁን ጋሼ የተጋገመው ነገር ምንድን ነው? እኛ በምንም ነገር ሳይሆን በተለይ በወንጌል እንድንወርስ እግዚአብሔር ጸጋውን ያብዛልን። አሜን። በዚህች ምድር በወንጌል ውረሱ። አሜን። ክብር ለጌታ ይሁን። ስለዚህ ስለ ጸሎት ስንመለከት አንድ ሰው ሲናገር እንደዚህ ብሏል። ዋናውን ነገር ዋና ማድረግ ነው። ዋናው ነገር እስቲ ከኔ በኋላ በሉ እስቲ ዋናው ነገር በሉ። ዋናውን ነገር ዋና ማድረግ ነው። ዋናውን ነገር
ዋና ማድረግ ነው። ዋና ምንድን ነው? የቤተ ክርስቲያን ዋና ነገር ምንድን ነው? አሜን አሜን በሉ በሉ። የቤተ ክርስቲያን ዋና ነገር ምንድን ነው? እባክህ ባጠገባችሁ ያለው ሰው እባክህ የቤተ ክርስቲያን ዋና ነገር ጸሎት ስለሆነ ጸሎትን ዋና አድርግ እናድርግ በሉ። አሜን ጸሎት አሜን ንገሩ እባክህ አሜን። ጌታ እርዳኝ በሉ። እናንተ ደግሞ ሰሰብ እንደገና እስቲ እንደገና በሉ። ወንድሜ ወይ እህቴ የቤተ ክርስቲያን ዋና ነገር ጸሎት ስለሆነ ጸሎትን እባክህ ዋና አድርግ በሉ። ይሄ ያልኩህ ይበሉ እስቲ አንድ ጊዜ በዚህ ጆሮ ገብቶ በዛኛው ጆሮ እንዳይወጣ ውስጥ ይግባ ይውረድ በሉ እስቲ አንድ ጊዜ አሜን ይሁንልን አሜን 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 ይሁንልን። የቤተ ክርስቲያን ዋና ነገር ጸሎትን ዋና ማድረግ ነው። በጣም የሚገርማችሁ በሐዋርያት ሥራ ውስጥ 3 በኃይል ይሰሩ የነበሩ አሉ። አንደኛ እግዚአብሔር በጣም በታላቅ ኃይል ይሰራ ነበር። ሁለተኛ ሰይጣን በታላቅ ኃይል ይሰራ ነበር። ቤተ ክርስቲያንን በታላቅ ኃይል ትሰራ ነበር። ክብር ለጌታ ይሁን። ኢየሱስ ምን አለ? አባቴ በስራ ላይ ነው እኔም ደግሞ በስራ ላይ ነኝ አለ። ክብር ለጌታ ይሁን። አረ ኢየሱስ በስራ ላይ ነው። አሜን አሜን። እስቲ እግዚአብሔር በዚህ ነገር በስራ ላይ ነው የምትሉ ሰዎች አንድ ጊዜ እሺ፣ እግዚአብሔር በስራ ላይ ከሆነ እኛስ በምን ላይ መሆን አለብን? በስራ ላይ መሆን አለብን። ክብር ለጌታ ይሁን። ሰይጣንም እግዚአብሔርን ቤተ ክርስቲያንን በኃይለኛ ሁኔታ እየሰሩ እንደነበረ እንመለከታለን። በጣም የሚገርማችሁ ነገር ምንድን ነው ብትሉ ሰይጣን ከፍተኛ ጦርነቱን በየቦታ የከፈተበት፣ ቤተክርስቲያን እጅግ ተግታ የጸለችበት፣ እግዚአብሔር ደጋግሞ መለኮታዊ አሰራሩን በገሃድ ከመግለጡ ወንጌል በኃይልና በስልጣን መስፋፋቱን የሚያሳይ መጽሐፍ ነው። ክብር ለጌታ ይሁን። አሜን አሜን። ሰይጣንም ይሰራል፣ እግዚአብሔር ይሰራል፣ እኛ እንሰራለን። ሰይጣን ያሸንፋል፣ ሰይጣን ያሸንፋል፣ እግዚአብሔር ያሸንፋል። እሺ አንድ ጥያቄ በደንብ ግልጽ ላይ ሰይጣን ከናባሮቹ ያሸንፋል ወይስ እኛ ከናባሮቹና እኛ ከእግዚአብሔር ጋር እናሸንፋለን? በወደደን በእርሱ ከአሸናፊዎች እንበልጣለን። ለምን? እርሱ ከኛ ጋር ስላለ ማለት ነው። ክብር ለጌታ ይሁን። አንድ ጊዜ ቦንኬ የተባለ ሰውዬ ብዙ የምታውቁ ይመስለኛል። ቦንኬ የተባለ ሰውዬ አንድ ምሳሌ ተናግሯል። ወደ እኛ ሀገር መጥቶ ብዙ ወንጌል ይሰብክ ነበርና አንድ ቀን ዝሆኔ እንትን ያልፍ ነበር አሉ። ድልድይ እያለፈ ድልድዩ ይላል እና ከዛ በኋላ ቁንጫ በዝሆኑ ጀርባ ላይ ነበረች አሉ። ከዛ በኋላ ዝሆኑ ያችን ድልድይ ከተሻገረ በኋላ ከዛ ቁንጫዋ ዝሆኑ ላይ ዘለለች አሉ። ዝሆንዬ አንተን እኔ ድልድዩን ነቀነቅ ነው አይደለም ማንና ማን ሽስ ነቲንግ ግን ቢሆንም ግን ምንም ቢሆን ድልድዩን ተሻግራለች አልተሻገረችም። ክብር ለጌታ ይሁን። አይዟችሁ እኔና ኢየሱስ እንነቀንቃለን። እኔ ምንም አይደለሁም፣ እናንተ ምንም አይደላችሁም። እናንተና ኢየሱስ ትነቀንቃላችሁ። እውነቱን ለመናገር እግዚአብሔር ከእናንተ ጋር ባይኖር እዚህ ምድር ትኖራላችሁ? በእውነት ንገሩ፣ ትኖራላችሁ ወይ? እግዚአብሔር ባይል እዚህ ምድር ባለፈው በ21 ቀን ውስጥ አይደለም ትወጣላችሁ ተባለው። ጮኻችሁ፣ አለቀሳችሁ፣ እግዚአብሔር ጸሎታችሁን ሰማ። አሁን 6 ወር ቆያችሁ፣ 6 ዓመት ይሆናል፣ 60 ዓመት ይሆናል። ከፈለገ ጌታ ካልመጣ 600ም ይሆናል። አሜን። ክብር ለኢየሱስ ይሁን። አዎ እኔና ኢየሱስ እንነቀንቃለን። አሜን። እኛና ኢየሱስ እንነቀንቃለን። ጌታ ይመስገን። ስለዚህ ሰይጣን ኃይለኛ ጦርነት የከፈተበት ነው። ሌላ እንግዲህ በተለይ ጦርነቱ በሁለት መንገድ ነው። አንደኛ በሃይማኖት መሪዎች በኩል የተደረገ ጦርነት ነው፣ ስደት ነው። ከምዕራፍ 4 ጀምሮ እስከ ምዕራፍ 11 ባለው ክፍል ውስጥ እናገኛለን። ነገር ግን የስደቱ ደግሞ ወደ ትልቅ እንትን ደረጃ ያደገው ምዕራፍ 12 ላይ ነው። ወደ ፖለቲካ መሪዎች የተሻጋገረበት ቦታ እንደሆነ እንመለከታለን። ይህም ስደት ከፍተኛ እድገት ያገኘበት ጊዜ ነው። ክሪቲካል ጊዜ ነው እና አንዳንዶቻችሁ በደንብ አስተውላችሁ ውሰዱ። ይቺ ቃል በጣም ትጠቅማችኋለች። እኔ በደርግ ዘመን ሄራልድ ኦፍ ሂዝ ካሚንግ የሚል መጽሔት አነብ ነበር። በየወሩ ይመጣልኛል ከአሜሪካ ሀገር በቃ በነፃ ይልኩልኛል በስደት ሀገር ስላለንና እዛ መጽሐፍ ውስጥ አንድ ያገኘሁት ነገር አለ። በጣም ይገርማችኋል። ምንድነው? እዛ ውስጥ አንድ የተጻፈ ስቴትመንት አለ።
our crisis time needs ምንድነው our critical time needs critical prayer የሚል እና ወሳኝ ሰዓት ወሳኝ ጸሎትን ይፈልጋል የሚል ነው። ወሳኝ ሰዓቶች ወሳኝ ጸሎትን በጣም ያነቃቃኝ ነበር። እናንተ በስደትና በችግር ሀገር ያላችሁ ሰዎች እባካችሁ ጸልዩ እያሉ በጣም ያበረታቱን ነበር። ያ ድርጅት ያ WC ሙር እና ሳራ ሙር የሚባሉ ሁለት ሰዎች ያቋቋሙት ድርጅት ነው። እስቲል አሁን የጋዜጣ እንትኑን አገልግሎቱን ይሰጣል። ግን ለእኔ በመከራ ዘመን ምግቤ ነበርና በጣም ያ ነው ለትልቁ ለጸሎት እንቅስቃሴ ምክንያት የሆነውና ስለዚህ ምንድነው አሁን በይሄ ጊዜ ማለት ምንድነው ስደቱ ወደ ፖለቲካ የተሸጋገረበት ጊዜ ነው እና በኋላ ደግሞ ይሄ አሁን የምናየው ጊዜ መቼ ነው ብትሉ ወደ 44 ዓመተ ምህረት ነው። 44 ዓመተ ምህረት ነው። ከ20 ዓመት በኋላ በኔሮ ጊዜ በ64 ዓመተ ምህረት ግን ከፍተኛ የሆነ ስደት መጥቶ የጴጥሮስንም የጳውሎስንም ሕይወት ይዞ የሄደበት ስደት እንደመጣ እናያለን። እዚህ ቦታ ግን ያለውን ነገር እንመለከታለን። እንግዲህ በዚህ ቦታ ላይ አንድ ነገር እንድትሉ ይፈልጋለሁ። አሁን ከዚህ ቦታ ነው መልእክቱን የምለው። የሚገርማችሁ ነገር እነዚህ ስደቱን በጣም ያጠናከሩ ሶስት ነገሮች አሉ። በደንብ ሶስት ነገሮች አሉ። ሶስተኛው ደግሞ ሶስት ተጨማሪ ነገሮች አሉ። አንደኛ እጅግ የከፋው ጨካኙ ሄሮድስ ነው። የሚገርማችሁ ነገር ሁለተኛው ደግሞ ለሄሮድስ ቀኝ እጅ የሆነው ወንጌል ተቃዋሚው ህዝብ ነው። ሶስተኛ ቤተክርስቲያንን ወይም ቅዱሳንን ለማጥፋት የተዘረጋው እጅግ የረቀቀ ሲስተም ነው። እነዚህ ነገሮች በሙሉ ሁኔታውን በጣም ውስብስብ ያደረጉበት ነው። ለምሳሌ ቅዱሳንን የሚያሳስሩ የሚጠብቁ ወታደሮች፣ በእስረኞች ላይ የተዘጉ በሮች፣ በእስረኞች እጅና እግር የሚገቡ የጠበቁ ሰንሰለቶች፣ እነዚህ በጣም ሁኔታውን ክሪቲካል ያደረጉበት ጊዜ እንደነበረ እንመለከታለን። እና ይሄንን እንግዲህ ስንመለከት ይሄ ጊዜ ማለት እንግዲህ እሺ አንዳንድ ጊዜ በጣም እንትላለን። እንግዲህ ምንድነው ምን ያስቃል ልትሉ ትችላላችሁ። አንድ ነገር አስቤ ነው። አንድ ጊዜ በደርግ ዘመን ሰው በጣም ይጸልያል፣ ትንቢትንም መገለጥንም ያያል። እኔ መገለጥ አለኝ ካለ ምን ይሆናል? ይመጣል፣ መድረክ ላይ ይመጣና ተራ ይሰጠዋል። በቃ ይሄ እግዚአብሔር ሰው ጸልዮ ምን እንደሆነ ጌታ ሳይቶታል ብሎ ሰው ይጠብቃል። እና አንዱ መጣና መድረክ ላይ ቆሞ አቤት ጨለማ ይሄ ጨለማ ለእናንተ ቀርቶ ለኔም ከባድ ነው ለኔ ሰራዊት ለኛ ሲከብድ ለማን የሚከብድ ይመስላል? ይሄ ሰው የቆየ ለውነት ነው። እኛ ብዙ እንትን አንልም እንዴ? አንዱ እኮ እኛ ጋር በጣም ነገሩ ተወሳሰበበት። እንዴት ሆናል? ኮከብኮ መገነዝ ጨፈለለበት ይላል። እና አንዱ ምን ማለት ነው? ለማችን እግዚአብሔር እየተጨማለቀ ነው። እግዚአብሔር እና አንዳንድ ጊዜ ለኛ ሲከብድ ለእግዚአብሔርም ከባድ ይመስላል። ለእግዚአብሔር ግን ከባድ ነገር የለም። አሜን። ለእግዚአብሔር ከባድ ችግር ለእግዚአብሔር ከባድ የሚባል ችግር በቃ እና ከባድ የሚባል አንተ አታውቅም። ምንድን ነው ዝማሬ የሚባል ነገር አታውቅም፣ ትልቅ የሚባል ቃል አታውቅም፣ አስፈሪ የሚባል ቃል አታውቅም። ምን መጣ ብለን አልደነግጥም፣ ስለዚህ ዝም ብዬ አመልክሃለሁ፣ ስለዚህ ዝም ብዬ አመልክሃለሁ፣ ስለዚህ ዝም ብዬ አመልክሃለሁ፣ ስለዚህ ዝም ብዬ አመልክሃለሁ። ከባድ የሚባል ይስበላል። ከባድ የሚባል ነገር አታውቅም፣ ትልቅ የሚባል ነገር አታውቅም፣ አስፈሪ የሚባል ቃልን አታውቅም። ምን መጣ ብለን አልደነግጥም፣ ስለዚህ ዝም ብዬ አመልክሃለሁ፣ ስለዚህ ዝም ብዬ አመልክሃለሁ፣ ስለዚህ ዝም ብዬ አመልክሃለሁ፣
ስለዚህ ዝም ብዬ ክብር ለጌታ ይሁን። አሜን። እሺ አሁን በደንብ እንግዲህ እና የሐዋርያት ሥራ የቀደም ያየነውን ክፍል እና የምንመለከትበት ጊዜ ስለ ሄሮድስ ትንሽ እንትን ብል ጥሩ ነው። በጣም ይገርም። በደንብ ስዕሉን እንድታዩልኝ እፈልጋለሁ። ዝም ብዬ ነካክቼ ማለፈልፈል። ሄሮድስ ማለት በጣም ክፉ ነው። በጣም ክፉ አክቹዋሊ ሄሮድስ የሚባል የንግስና ስም እንጂ የራሱ ስም አይደለም። ሄሮድሶች የሚባሉ የተለያዩ ናቸው። ለምሳሌ በኢየሱስ ዘመን የነበሩ ሄሮድሶች አሉ። ኢየሱስ ተወለደ ሲባል ሄሮድስ ደነገጠ። የአይሁድ ንጉሥ የተወለደው የት ነው ሲባል ሄሮድስ ምን ሆነ ነው የሚለው? ደነገጠ። ዋ ከነዚህ ሰዎች እስቲ ነገሩኛ አለ። አረ ኮከብ ታይቶናል፣ እኛ በምስራቅ ሀገር እያለን ኮከብ ታይቶን ለዚህ ሰው የሄዳችሁ ስገዱ የሚል ድምፅ ሰምተን፣ እሺ መቼ ነው የተወለደው? መቼ ነው ኮከቡ? በዛን ጊዜ ነው። አሃ እሺ እኔም ደግሞ ሄጄ እሰግድለት ዘንድ መጣችሁ ሪፖርቱን ትነግሩኛላችሁ። እሺ ብለው ሰዎቹ ሄዱ። ሄሮድስ አሁን በዛን ጊዜ ሲጠብቅ መልአክ ደግሞ ምን አለ? በሌላ መንገድ እንደሄዱ እንትኖቹ ነገራቸው። በሌላ መንገድ ሄዱ። እንደተሳለቁበት አይቶ በዛን ዘመን ኢየሱስ ይወለዳል ብሎ ካሰበበት ጊዜ ጀምሮ ያሉትን ሕፃናት በሙሉ በቤተልሔም ያሉትን ጨረሳቸው። ሄሮድስ ግሬት የሚባል በጣም ጨካኝ ሰው ነው። ሁለተኛው ደግሞ ሄሮድስ እንደገና የዮሐንስን አንገት ያስቆረጠው ሄሮድስ የሚባል ነው። ሄሮድ አንቲፓስ የሚባል ነው። ይሄኛው ደግሞ ከሁላቸውም በጣም የከፋ አደገኛ የሆነ ሄሮድስ ነው። አደገኛ የሆነ ሄሮድስ ክፋቱን መጠን ደግሞ በጣም የሚያሳዝን ነገር ልንገራችሁ። የያዕቆብን አንገት ቆረጠ። ያዕቆብ ማን ነው? ሐዋርያ ነው። አሁን ደግሞ ምን ሆነ? ጴጥሮስን ደግሞ ያዘው። በጣም የሚያሳዝን ነው። ይሄ ሄሮድስ አግሪፓ ይባላል። ሄሮድስ አግሪፓ የሚባል ሁለተኛም በሐዋርያ ጳውሎስ ታስሮ የተገናኘው ሌላው ሄሮድስ አግሪፓ የሚባል ነው። ይሄ ክፉ ሰው ነው። በዚህ ጊዜ ይህንን ጴጥሮስን ደግሞ ያዘው፣ እስር ቤት ከተተው ይላል የእግዚአብሔር ቃል። ነገር ግን የእግዚአብሔር ቃል ስናገር ህዝቡም ደግሞ ምን አለው ይላል። ስናረብ ነበር እንዴ? ህዝቡ ምን አለው? ሄሮድስ ጴጥሮስ ሲያዝ፣ ያዕቆብ ሲገደል ህዝቡ ምን አለው? በሉ ልጁላችሁ በሉ ደስ አለው። በሉ ህዝቡ ምን አለው? ደስ አለው። ህዝቡ ደስ መሰኘቱ ለእርሱ በጣም ሞራል ሰጠው። ላይ መሰላችሁ የህዝቡ ደስታ ለእርሱ ሞራል የሰጠው ምክንያቱም ጴጥሮስን ወደ ህዝቡ አውጥቶ ይሄ ሰውዬ አገራና ህዝቡ ለምን ደስ አለው መሰላችሁ? ሰውየውን ደግፎ አይደለም። ሄሮድስ የሚባለው አደገኛው ሰው ከሌላ አገር የመጣ ነው። ሚዲያም ከሚባል አገር የመጣ ነው። ባዕድ ሰው ነው። ህዝቡ ደስ ስለው በህዝብ አክሰፕታንስ አደርጋለሁ ብለው ይህንን ኢየሱስን ምን ላድርገው ስል ጲላጦስ ምን አለ? ሰዎቹ ባርባንን ምን አድርገዋል? ፊተው አሉ። ኢየሱስን ምን ላድርገው? ስቀለው ሲሉ በቃ ህዝብ ውሳኔ ነው። ህዝብ ወሰነ፣ ገደለ። አሁንም ደግሞ ሄሮድስ ምን ሊያደርግ ነው? እዚህ አውጥቶ ጴጥሮስን ሊገለው ነው። በምን? በህዝብ ውሳኔ። ሄሮድስ በጣም ደስ ብሎታል። ከዚህ የተነሳ ደግሞ ነገሮቹን ሁሉ ሲስተሙን አጠናቃቅሯል። 4 በሮች ተዘግተዋል። እንደገና ወታደሮች ደግሞ ኃይለኛ ወታደር በእያንዳንዱ በር ላይ እንትን አለ። ሌላው ደግሞ ሰንሰለት እንትን ብሎታል። ሁሉ ነገሩ በጣም የተጠናከረ ነው። ነገር ግን ሁላችሁ ይባካችሁ መጽሐፍ ቅዱሳችሁን ክፈቱልኝ። ሁላችሁ ክፈቱልኝ። ይሄ እምነት ወደ ውስጣችሁ እንዲገባ ነው የምፈልገው። ፕሊዝ ኦፕን መጽሐፍ ቅዱሳችሁን ክፈቱ። ቁጥር 5 እንሄዳለን። እሺ ደረሳችሁ? በአንድነት እንድናነብ ፈልጌ ነው። ደረሳችሁ? እሺ ይሄንን ቃል ቁጥር 5 12 ቁጥር 5 እሺ እነዚህ ነገሮች ከሆኑ በኋላ ጴጥሮስን ምን ይሆን ነበር? በሉ ጴጥሮስም በሉልኝ ጴጥሮስም የት ይጠበቅ ነበር? ሜዳ ላይ በሉልኝ ሜዳ ላይ ቸርች ላይ የት ነበር ይጠበቅ የነበረው? በወህኒ ይጠበቅ ነበር። እንዴት ሆኖ ይጠበቅ የነበረው? ክርችም ተደርጎ በወታደር ቁጥጥር ውስጥ በተዘጉ በሮች ውስጥ
ጴጥሮስ ይጠበቅ ነበር። ኦኬ ይሄ ኮንዲሽን ነው። ትናንትና ያዕቆብ ምን ሆኗል? ያዕቆብ ምን ሆኗል? አንገቱ ተቆርጧል። አንገቱ ተቆርጧል። እንደ ጴጥሮስ ያለ ኃይለኛ ሰባኪ እንደው ምንድን ነው የሚባለው? የመብረቅ ልጆች ነው የሚባለው። ያዕቆብ ኃይለኛ ሰባኪ ነው። ዮሐንስ ኃይለኛ ሰባኪ ነው። ጴጥሮስ ኃይለኛ ሰባኪ ነው። ስለዚህ ያዕቆብ በዚህ ጊዜ አንገቱ ተቆርጧል። ጴጥሮስ በወህኒ ይጠበቅ ነበር። እሺ ከዛ በኋላ ምን የሚል ቃል ነው? ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት እንዴት በሉልኝ በሉ ይደረግ ነበር። ጥብቅ ጸሎት በሉ አንድ ጊዜ አሜን። እሺ በደንብ ያዙ። ወደ ኋላ ነው። ነገር ግን ጴጥሮስ በወህኒ ይጠበቅ ነበር ካለ በኋላ ምን የሚል ቃል ነው አለው? በሉልኝ እባካችሁ የእግዚአብሔር ቅዱሳን በሉልኝ። በደንብ ይበሉ። እስቲ ነገር ግን በሉ አንድ ጊዜ እስቲ በደንብ ነገር ግን በሉ እስቲ ጴጥሮስ በሉ እስቲ በወህኒ ይጠበቅ ነበር። በሰንሰለት ታስሮ ይጠበቅ ነበር። በወታደሮች ይጠበቅ ነበር። በተዘጉ በሮች ውስጥ ምን ሆነ ነበር? ይጠበቅ ነበር። ነገር ግን እስቲ ነገር ግን በሉ እስቲ ነገር ግን ምን ማለት ነው? ነገር ግን ማለት what is it? እዛ ኃይለኛ ጥበቃ አለ። እዚህ ግን ምስኪኖች አሉ። ጌታ ሆይ ትናንትና ያዕቆብ ሞቷል፣ ዛሬ ደግሞ ጴጥሮስን እንደገም ነው። ሁላችንም አንድ በአንድ ልናለቅስ ነው እያዩ ወዮ እያሉ በቤተ ክርስቲያን ነገር ግን በቤተ ክርስቲያን ጸሎት አጥብቆ ይደረግ ነበር። ዛሬ ለእናንተ የሚሰጣችሁ ትልቅ መልእክት የዚህ ምሽት የማጠናቀቂያ ጸሎት ጥብቅ መሆን አለበት። ጸሎት ጥብቅ መሆን አለበት። I have good news for you። አሜን። እስቲ እኔ ከእግዚአብሔር የሚፈልገው ነገር አለኝ የምትሉ ሰዎች I have good news for you። አሜን በእናትህ ለምን ደከማችሁ? መንፈሱ ነው ደከመው። እስቲ ለምን ደከማችሁ? እስቲ አሜን በሉ እስቲ አሜን። የምስራች አለ እኮ ነው የምለው። የምስራች አለ። ክብር ለጌታ ይሁን። ችግር አለ። ጥብቅ ጸሎት ካለ ነገር ይቀየራል። አሜን። ጥብቅ ጸሎት ካለ ችግሩ ችግር አይሆንም። አሜን። ስሙ የተባረከ ይሁን። አሜን። ለዛኛው አላለቅስም፣ ለዚህኛው አላለቅስም። ክብር ለጌታ ይሁን። አሜን። እስቲ አንድ ጊዜ ነገር ግን በሉ እስቲ አንድ ጊዜ ሃሌሉያ። እዛ ጨዋታ አለ፣ ነገር ግን እኔ ጋር ጸሎት አለ። ሃሌሉያ። እዛ ጋር መከራ አለ፣ ነገር ግን there is powerful prayer። ክብር ለጌታ ይሁን። እምብርክ ካለ አሜን። እነዛ ጦር አላቸው፣ አንተ ጋር ግን ጉልበት አለ። አሜን። እስቲ ጉልበትን ነገር ግን በሉ እስቲ አንድ ጊዜ አንተ ጋር ኃይለኛ ነገር አለ። አሜን። የምታየውን የማይታይ ቦታ ተንበርክከህ ትፈነቅላለህ። ሃሌሉያ። የመጣውን ሰራዊት ተንበርክከን እንገለብጣለን። ክብር ለጌታ ይሁን። ግን ይላል እግዚአብሔር ቃል ነገሩ ምን ሆነ? ተገለበጠ። አሜን። በእናትህ ተንበርክከህ ትገለብጣለህ። አሜን። በአጠገብህ ያለው ሰው አይዞህ አትፍራ፣ ተንበርክከህ ትገለብጣለህ። በለስ ዝም ብለህ ተራ ወሬ እኮ አይደለም እያወራህ ያለው። This is reality። አሜን። የጥንቷ ቤተ ክርስቲያን አምላክ የኔ አምላክ ነው። ክብር ለጌታ ይሁን። ጩና ነገር ግን በሉ እስቲ ደቡብ አፍሪካ ላይ የሚታወጅ አዋጅ አለ። ነገር ግን አሜን። ክብር ለጌታ ይሁን። ደቡብ አፍሪካ ላይ እየታሰበ ያለ ምክር አለ። ቤተ መንግስት ላይ አለ። ሕግ መወሰኛ ላይ አለ። ፓርላማ ላይ አለ። ነገር ግን በእግዚአብሔር ሕዝብ ጋር ጸሎት አለ። አሜን። ደፍሬ እናገራለሁ። This is not politics. This is reality። አሜን። አደባባይ ላይ የሚሰራውን ሴራ ያንተ ጉልበት ይገለብጣል። የኛ ጸሎት ይገለብጣል። አንድ ጊዜ ቆምና የኔ ጸሎት
ጸሎት ይገለብጣል በልስ አምናለሁ የሚል የኔ ጸሎት ይገለብጣል በልስ አሜን አሜን ክብር ለጌታው ቁጭ በልስ አንድ ጊዜ አረ አሜን አረ ክብር ለኢየሱስ ይሁን አሜን ወደ ውስጥ ወደ አንዳንዶች ውስጥ ሙቀት እየገባ ነው ሙቀት እየገባ ነው ችግር ይምጣ ይንበረከካለሁ ይገለብጣለሁ አሜን ጩኸት ይምጣ ይንበረከካለሁ ይገለብጣለሁ አዋጅ ይምጣ ይንበረከካለሁ ይገለብጣለሁ አረ አድማ ይምጣ ይንበረከካለሁ ይገለብጣለሁ የሚያስፈራ ነገር ይምጣ ይንበረከካለሁ ይገለብጣለሁ አሜን 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 እነዛ በፈረስ እነዛ በሰረገላ አሜን አሜን እኛ ግን በአምላካችን በእግዚአብሔር እነዛ ተሰነካክለው ወደቁ እኛ ግን ተነሳን ቆምን አሜን አሜን ክብር ለጌታ ይሁን ጮይና ነገር ግን በልስት አሜን 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 ደቡብ አፍሪካውያን don't depend on your money don't depend on your house don't depend on anything ነገር ግን በጉልበት ትንበረከካለህ ሃሌሉያ አሜን የዛሬ ሄሮድስ ይገለበጣል አሜን አሜን አረ የሄሮድስ ሲስተም ሃሌሉያ እግዚአብሔር ምን ያደርጋል ቁልፉን ሰይጣን ያዘጋጀው ቁልፉን ይላላል አሜን አሜን የምስራች ለማን እንደምናገር አላውቅም የሰይጣን ሲስተም አይዝም ባንቺ ላይ የተሰራ መሰራ አይከናወንም አሜን አሜን ዩ ፓስተርስ በልምዳችሁ አትድኑ በመበርከት ትድናላችሁ እናንተ ሰዎች ባላችሁ ነገር አትድኑ በመበርከት ትድናላችሁ አሜን አሜን ተንበርክከህ ትጸልያለህ የጠበቀ መከራ አለ የጠበቀ ጸሎት ይገለብጣል አረ አልሰማሁኝም በእናታችሁ ክብር ለጌታ ይሁን ማንም ይምጣ ምንም ይምጣ ማንም ይምጣ እንደዚህ ያለ ሄሮድስ I have people ሰው አለኝ አለ ሰንሰለት አለኝ አለ በር አለኝ አለ ምን አለኝ አለ ነገር ግን ያንተን ብርክ ሁሉን ይፈታል ያንተን ብርክ ሁሉን ይገለብጣል እንደዚህ በለስ የኔን ብርክ በለስ የኔ ጩኸት በለስ የተባበሩኝን ሁሉ ይበታትናል አረ አሜን አረ አልሰማሁም አሜን አሜን አልሰማሁም አሜን አሜን ቶሎ ወርውርልኝ ራሴ ነው ክብር ለጌታ አሜን እዚህ ላይ እንደዚህ ሆነ ቁጭ ትላለህ ወደዚህ ትይዛለህ ወደ እኔ ትይዛለህ ክብር ለጌታ ይሁን እነሱ ባይበል እንደዚህ አሁን ክብር ለጌታ ይሁን ቤተ ክርስቲያን ትጮኻለች ነው nothing ምን እንደሆነ ሳያውቁ ወደማይታይ አምላክ የሚታይ ጸሎት ያደርጉ ነበር እግዚአብሔር ሆይ አረ ክብር ለጌታ ይሁን አሜን አሜን አምላካችን አምላክ ነው አረ ክብር ለጌታ ይሁን አምላካችን አምላክ ነው አንድ ወንበር ስጠኝ አንድ ጊዜ ከኋላ ያለው ወንበር መቀመጫ ሰው የሌለበት ወንበር እሺ እግዚአብሔር ትልቅ ነው የምትሉ ሰዎች በሉ ትልቅ ነው የምትሉ ሰዎች እግዚአብሔር በዙፋኑ ላይ የሚቀመጥ ጀግና ማንንም የማይፈራ አሜን አሜን እሺ ትራምፕ አሁን አገር ነዋጅ ተመጣ ብሎ ይነሳል እግዚአብሔር በሉ ይነሳል በእናታችሁ በሉ ንገሩኝ ይነሳል ትራምፕ እኮ ነው ትራምፕ ዓለም እያናወጣ ያለ ትራምፕ ቢመጣ እግዚአብሔር ከመቀመጫው ይነሳል እስቲ አይነሳም የምትሉ ሰዎች እግዚአብሔር በርስት አንድ ጊዜ ማንንም ፈርቶ ከመቀመጫው አይነሳም ተስማምተናል እሺ ሌላ ሀያላን የሚባል ቻይና ቢጨመር እንግሊዝ ቢጨመር ፈረንሳይ ቢጨመር ሌላ ሀያል የሚባል ፑቲን ቢጨመር እነዚህ G8 ምናምን ቢመጡ አንድ ላይ ቢመጡ ሀያላን መጡ ብሎ እግዚአብሔር ይነሳል ወይ እሺ የተባበሩ መንግስታት 191 ይመስለኛል አንድ ላይ ሲሆኑ ፈርቶ ይነሳል አረ በእናታችሁ ንገሩኝ ይነሳል ወይ የኔ መጽሐፍ ቅዱስ ግን እንደዚህ ይላል ስለ
ድሆች መከራ፣ ስለ ችግረኞች ጩኸት እኔ እግዚአብሔር አሁን እነሳለሁ። ሃሌሉያ! ለምስኪኑ ጩኸት ይነሳል። ለምስኪኑ እንባ ይነሳል። ለምስኪኑ ለቅሶ ይነሳል። እግዚአብሔር ይነሳል። አሜን። ይነሳል። ለአንተ ለምስኪኑ ይነሳል። ለድሃው ይነሳል። ፍርድ ለተጓደለበት ይነሳል። ለተጓፋው ይነሳል። አሜን አሜን። እግዚአብሔር ተነሳ። ቤተ መንግሥት ላይ ተንጎራደደ። my people are crying። ሕዝቤ እያለቀሰ ነው፣ እየጮኸ ነው። ትናንትና ያዕቆብ ተቆርጧል፣ ነገር ግን ሕዝቤ እያለቀሰ ነው አለ። እግዚአብሔር ተነሳ። ተነሳና መልአኩን ላከ። ቤቱ ላይ በራ። አንተ ደግሞ እንደዚህ ወደ ላይ ከፍ አድርጋ ያዝ። ቤቱ ላይ ብርሃን በራ። ድንገት ምን እንደሆነ ሳይታወቅ ሰንሰለቱ ወደቀ። ሃሌሉያ! እስቲ ወደቀ መልሳለ። አሜን አሜን። አረ ይወድቃል፣ ይወድቃል፣ ሳይታይ ይወድቃል። አሜን አሜን። እስቲ ይወድቃል መልሳለ። በእናትህ ይወድቃል መልስ። ደቡብ አፍሪካ አያም ጎድ ኒውስ። አሜን አሜን። ይወድቃል። እስቲ ጸላችሁ ይወድቃል መልስ። አሜን አሜን። እኔ ጸልያለሁ መልስ። እጮሃለሁ እኔ መልስ። እጮሃለሁ መልስ። የጠላት ሰንሰለት መልስ። የጠላት ሲስተም መልስ። የጠላት ገመድ መልስ። ሲነሉና ይወድቃል መልስ። አሜን ይወድቃል። ሁለተኛ ላይሰራ፣ ሁለተኛ ላይሰራ። ክብር ለጌታ ይሁን። ዛሬ ደቡብ አፍሪካ ላይ ያለውን ሲስተም በሙሉ በጣጥሻለሁ። አሜን አሜን አሜን። ነገር እየመጣ ነው፣ ነገር እየመጣ ነው፣ ነገር እየመጣ ነው። ለበናትና ናና ክብር ለጌታ ይሁን። ነገር መጣና እንደዚህ አለ። ጴጥሮስን መልአኩ መታው ይላል። አሜን ሃሌሉያ። ማን መታው? ማን መታው? ትናንትና ሰደፍ መታው፣ ትናንትና እርግጫ መታው። አሜን ክብር ለጌታ ይሁን። ዛሬ ተራውን ቅባት ይመታል። ሃሌሉያ። ዲቫይን አኖይንቲንግ ይመጣል። አሜን አሜን ሃሌሉያ። አንዳንዶቻችሁ ትቀባላችሁ። የእግዚአብሔር እጅ ትመጣለች። ኃይሉ ይመጣል፣ መንፈሱ ይመጣል፣ እሳቱ ይመጣል። ነቢያት ይቀባሉ። አሜን 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 አሜን። አረ መታ ነካ። በኢየሱስ ስም ይንካ። በኢየሱስ ስም ያገኘ። በኢየሱስ ስም ጥልዝ ሆነ አትኑር። በኢየሱስ ስም የተነቃቃ ያርግ። እሳቱ ያገኘ። ኢን ዘ ኔም ኦፍ ጂሰስ ሌክቸር እያደረግ ሊሳ ሃሌሉያ መገለጥ። አረ ክብር ለጌታ ይሁን። የደቡብ አፍሪካ ምስጢር ላንተ ይገለጣል። አሜን ነው ወይ? አረ አሜን ነው ወይ? አሜን ነው ወይ? ፍጠን አለ። ምኑን ምኑን? እኔ ፊዚክስ ነው ዩኒቨርሲቲ የተመረኩት፣ ፊዚክስ ነው ያስተማርኩት። ያስተምረው ቬሎሲቲ የሚባል ዝም ብለህ ትሄዳለህ። it is normal speed። ነገር ግን ይሄ ቬሎሲቲ የሚገርማችሁ ነገር እየሄደ የነበረው ከፈጠነ ምን ይባላል? አክሰለሬሽን ይባላል። አሜን። ዛሬ መልእክት አለ። አሜን። የዘገየ ነገር ይፈጥናል። ሩጡ በጌታ በኢየሱስ ይፈጥናል፣ ይፈጥናል። የዘገየው ይፈጥናል፣ ይፈጥናል፣ ይፈጥናል። አሜን አሜን። ይፈጥናል። it will accelerate, it will speed up in the name of Jesus። አሜን አሜን። በጸሎት የተያዘብህ ይፈጥናል፣ የተያዘው ይፈጥናል፣ የዘገየው ይፈጥናል፣ የዘገየው ይፈጥናል። በብር አይፈጥንም፣ በጸሎት ይፈጥናል። በሲስተም አይፈጥንም፣ በጸሎት ይፈጥናል። አረ በአድማ አይፈጥንም፣ በጸሎት ይፈጥናል።
ቀንና ሌሊት ለሚጮኹ ለምርጦቹ እግዚአብሔር አይፈርድላቸውም? ምን እላቸዋለሁ? እንዴት ፈጥኖ እንጂ ፈጥኖ ይፈርዳል። በርሳት በእናታችሁ በሉ በደንብ እስኪ በአጠገቤ ያለው ሰው ለጩኸት እግዚአብሔር ፈጥኖ ይፈርዳል በሉ። ፈጥኖ ይፈርዳል። ያጣው ፊትን ፈጥኖ ይፈርዳል። አሜን። ለተቸገርከው ፈጥኖ ይፈርዳል። አሜን አሜን። ኧረ ዛሬ ወፍራም ነገር አለ። ክብር ለኢየሱስ ይሁን። ዘ ታይም ሃዝ ካም። ተነሳ አለ፣ ልበስ አለ፣ ለበሰ። ጀስት ፎሎ ሚ አለ። አሜን። ና ተከተለኝ። ፎሎ ሚ አለ፣ ተከተለኝ አለ። ክብር ለጌታ ይሁን። ከዚህ በኋላ አይምሮህን አትከተልም። ዲቫይን ሊዲንግ፣ ዲቫይን ጋይዳንስ፣ መለኮታዊ ምሪት። ነገር ይቀየራል። አሜን አሜን። ሰውን አትሰማም። አሜን። ሲስተም አትሰማም። አሜን። ሀዲያን አትሰማም። አሜን። ከባታን አትሰማም። አሜን። ደቡብ አፍሪካን አትሰማም። አሜን። ይመጣል። You will be guided. You will be led by the divine movement, by the divine guidance. አሜን አሜን። ነገር ተቀይሯል። ነገር ተቀይሯል። አሜን አሜን። ቦታ ተቀያየሩ። ነገር ተቀይሯል። አመራር ተቀይሯል። አሰራር ተቀይሯል። ተቀይሯል። ዲቫይን ሊዲንግ፣ ዲቫይን ሊዲንግ፣ ዲቫይን ሊዲንግ፣ ዲቫይን ጋይዳንስ፣ ሰማያዊ ምሪት፣ መለኮታዊ ምሪት መጣ። ኧረ አሜን አሜን። በደመ ነፍስ እንንቀሳቀስ፣ በደመ ነፍስ እንንቀሳቀስ። በአጠገብ ያለው ሰው ጸልይ፣ በደመ ነፍስ እንንቀሳቀስ። ሃሌሉያ ሃሌሉያ። አሜን አሜን። መለኮታዊ ምሪት ይመጣል። ሃሌሉያ አሜን አሜን። ክብር ለጌታ ይሁን። አሜን። እየተመራህ ነው። ተከተለኝ ብቻ ተከተል። እየተመራህ ነው። አሜን። ኧረ አሜን አሜን። የመጀመሪያው በር ክፍት፣ ሁለተኛው ክፍት፣ ሶስተኛው ክፍት፣ አራተኛው ዋጋ አትያዝ ወይና ልያዝ በልስ እንደዚህ በልስ የሚይዘን ከላ አይኖርም በልስ የሚይዝ ከላ አይኖርም። አውቆ ተከፈተ። አሜን አሜን። በጌታ በኢየሱስ ሊከፈቱልህ ያሉ በሮች ሁሉ ብርግድ ይበሉ ይበሉ በጌታ በኢየሱስ። ኧረ ይበሉ በጌታ ሃሌሉያ። ባስተዋለ ጊዜ እግዚአብሔር ከሄሮድስ እጅ አዳነኝ፣ ከሕዝቡ እጅ አዳነኝ፣ ከወታደር እጅ አዳነኝ። ኧረ ያድናል በልስታ ጊዜ የማምን አምላክ በልስት የሚጮህበት አምላክ በልስት ያድነኛል። በአጠገቤ ያለው ሰው አላወቅም በልስት በ አላወቅም ወይ? ጸሎት እንደው አይደለም፣ ሞት እንደው አይደለም፣ ግባ እንደው አይደለም፣ ጾም እንደው አይደለም። አሜን አሜን። ኧረ ልዩ ነገር እየሆነ ነው። ነገር ተቀይሯል። ሃሌሉያ አሜን። ያድናል ያድናል በርስ ያድናል በርበ ያድናል። የተዋረድክለት ጌታ ያድናል። የተሰደብክለት ጌታ ያድናል። አሜን። ስም የወጣል ጌታ ያድናል። ሃሌሉያ ሃሌሉያ ሃሌሉያ። ባስተዋለ ጊዜ በር አንኳኳ። ሮሌ መጣችና ጴጥሮስን አለች፣ አብደሻል እንዴ? ማናት? ጴጥሮስ ነው። አረ ጴጥሮስ ነው። መልአክ ይሆናል። የምስራች አንተ ሰው የማመን ነገር ባንተ ህይወት ይሆናል። አላሰማኝ
በል እስቲ የሚያዩኝ በል እስቲ የማያምኑት ነገር በሕይወት ይሆናል የማይታመን ነገር ይሆናል። ኧረ ይሆናል። አሜን አሜን። ይሞታል የተባለ ጴጥሮስ መጣል ይሞታል የተባለ መጣና መሰከረ። Time for testimony. ይሞታል የተባለው ይታረዳል የተባለው አዳነኝ እኮ ታደገኝ እኮ ብሎ መሰከረ። አሜን አሜን። በጌታ ፊት ቀንቼ እናገራለሁ፣ ትንቢት እናገራለሁ። በቤት ምስክርነት ይሆናል። የጸሎት ምስክርነት ይሆናል። የዚህ ቸርች ምስክርነት ይሆናል። ሃሌሉያ አሜን አሜን አሜን። ኧረ ክብር ለጌታ ይሁን። አሜን። ነጋ ምን ሆነ? ነገር ተቀይሯል። ሲነጋ ነገር ተቀይሯል። አብስጊ ነጋ ለበለስ አንድ ጊዜ ወላሂ በለስ። አሜን 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 አሜን። እንደዚህ በላይኔ ሁለት ንጋት ይሆናል በለስ። አልሰማሁም ስንት የተፈጥሮ ፀሐይ ወጣ፣ ሌላ መንፈሳዊ ፀሐይ ወጣ። ሃሌሉያ ሌላ ፀሐይ ወጣ። ሲነጋ በቤተ መንግሥት ሁከት ሆነ። ምን ሆነ? የት ምን ሆነ? ትናንትና ሁከት የት ነበር? ቸርች ላይ እልልታ፣ ቤተ መንግሥት ሁከት። እንደገና ቦታ ተቀያየሩ። ሃሌሉያ ነገር ተቀይሯል። ስብከት ተቀይሯል። ወሬ ተቀይሯል። ሪፖርት ተቀይሯል። ቦታ ተቀይሯል። የጠላት ቤት የለቅሶ ቤት አሜን አሜን። ነገሩ እንዲህ ነው ነገሩ። ጴጥሮስን ፈልገው አጡት። ምን ፈልገው? የምስራች ሰይጣን ባስቀመጠ ቦታ አትገኝ። አልሰማሁም። አሜን። ጠላቴ ባስቀመጠኝ ቦታ አልገኝ ማለት አትገኝ። በድሮ ቦታ አትገኝ። እስቲ እንደዚህ እያላችሁ አልገኝም እያላችሁ አልገኝም። ሰይጣን ባስቀመጠ ቦታ አልገኝም። የለህም። አሜን አሜን። ልንገርህ አለ መልኬ ተቀይሯል። ቅባቴ ተቀይሯል። ስብከቴ ተቀይሯል። ዝማሬ ተቀይሯል። ሱቄ ተቀይሯል። ዝናይ ተቀይሯል። ታሪካዬ ተቀይሯል። ሃሌሉያ። እስቲ አንድ ጊዜ ተቀየረ በሉ። ሰይጣን እርድብኝ በል። ነገሬ ተቀየረ በሉ። እንደገና ከዚህ በኋላ በሉ። ሰይጣን ሰው በሚጠብቁት ቦታ ሁኔታ ላይ አትገኝም። አሜን አሜን። በእናትህ አንድ ሰው ያዝና አይዞህ በትናንትና ቦታ አትገኝም በሉት። በእናትህ በደንብ በለው። አቅፋችሁ በደንብ አትገኝም።
ብቻ ሚሽነሪ ትልካለህ። ገና ኢትዮጵያ ትወርሳለህ። ገና ደቡብ አፍሪካ ትወርሳለህ። አፍሪካ ትወርሳለህ። አረ ስሜ ተቀይሯል። ዝናይ ተቀይሯል። ሙቀት ትርምስ ጴጥሮስ ግን ኢየሱስ ጌታ ኢየሱስ ያድናል። ሃሌሉያ! የተሰቀለው ኢየሱስ ከሞት የተነሳው ኢየሱስ እኔንም በሕይወት አኖሮኛል። ስሙ ብለን በፊታችሁ የቆምክ ነኝ። በካድረ ዘመን መፈክር በል ተብዬ አልልም ብዬ ምን አረገኝ? አፈር አምጥቶ አጎረሰኝ። ለአንተ የሚገባው አፈር ነው ብሎ አይኑ እያያ አፈር በላው። ከዛም አልፎ እችን እግሬን አረባይ። ይህንን የበሰበሰ መጽሐፍ ቅዱስ ይዘህ በከምባታ ውስጥ አትዞርም አለኝ። ዘመን መጣ። በ12ኛው ዓመት ላይ ጀርመን አገር ለመሄድ አውሮፕላን ላይ ሲወጣ በእግር ዞረ አትሰብክም የተባልከውን የኔን ቃል አውሮፕላን እየዞርክ ትሰብካለህ። ሃሌሉያ! ይህንን የከበረ ቃል ይዤ ካናዳ ዞራለሁ፣ አሜሪካ ዞራለሁ፣ አውሮፓ ሄጃለሁ፣ አፍሪካን ከምዕራብ እስከ ምስራቅ እስከ ደቡብ ሄጃለሁ፣ እስያ ሄጃለሁ። አሁን አውስትራሊያ እና ላቲን አሜሪካ ብቻ ነው ቀረኝ። እሄዳለሁ። ክብር ለጌታ ይሁን። እንደዚህ በል አልሞትም በል እስቲ በሕይወት እኖራለሁ። እግዚአብሔር በእኔ ላይ ያለው ዓላማ አንድ በአንድ ይፈጸማል። አምናለሁ የሚል እስቲ አምናለሁ። እየጸለቅ አትገለበጥም፣ ትገለብጣለህ። አሜን። እየጸለቅ አልገለበጥም፣ እገለብጣለሁ። በልሴ አሜን። ወንጌል ሄደ፣ ሰፋ፣ አደገ። ከኢየሩሳሌም ተነስቶ ዓለም ዳርቻ ሄደ። አሜን። በአጠገብ ያለው ሰው አይዞ ኢየሱስ ያለ አትሞትም። አይዞ በደንብ ነገር በእናታችሁ አይዞ ኢየሱስ እያለልህ የግዶች በአምላክ እያለልህ አትሞትም። በሕይወት እኖራለህ። ምን ቸገረኝ? ሄሮድስ በትል ተበልቶ ባሪያዎቹ በሰይፍ የተራረቁ ምን ቸገረኝ? የኔ ጌታ ግን ያዞረኛል። አሜን። ዛሬ እንዲህ ብዬ ጨርሳለሁ። ሰፊ በር ተከፍቷል። እነግርሃለሁ። ትጸልያለህ፣ ያልተጠበቁ በሮች ይከፍታል። እፈልጋለሁ። ምን እጁን ያንሰስ እንበረከካለሁ። ተንበረከክ ባለህበት። አሜን። ፓስተር ና ወደዚህ ፓስተር ና ሃሌሉያ። ተንበርከኩ። በር ተከፈተ። የተዘጋው በር ተከፈተ። ያልተከፈተ በር ተከፈተ። አዲስ በር ተከፈተ። የተዘጋ በር ተከፈተ። ከጉኛቱ ወደ ላይ ክብር ለጌታ ይሁን። ተከፈተ። በጸሎት ተከፈተ። ያልተጠበቀ እንግዳ በር ተከፈተ። ኃይለኛ በር ተከፈተ። ልዩ በር ተከፈተ። የክብር በር ተከፈተ። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ሃሌሉያ! ስለተከፈተው በር ክብር ይሆን። ስለተከፈተው በር ክብር ይሆን። አረንቱ አቅጣጫ ስለተከፈተው ስለ እግዚአብሔር ታላቅ ሞገስ ሃሌሉያ! ክብር ለኢየሱስ! ታምራት ላደረገው ሰማይን ለከፈተው በምድር ላይ በክብር ለተገለጠው
ለእግዚአብሔር ክብር ይሁን። ስራውን ለሠራ እግዚአብሔር ክብር ይሁን። እግዚአብሔር ሆይ ይህ ሕዝብ ነው። በዘመናት መካከል በሕዝብ መካከል ዓላማ አለ። ትውልድን የምታሻገር ታሪክን የምታስቀጥል አንተ ለዘላለም በዙፋን ላይ ነህ። ዛሬ እንጸልያለን በሕዝብ መካከል የደረቀው ምንጫውን የተለቀቀ ይሆን። ዋው! የደረቁ ምንጮች በልዩ ልዩ ምክንያቶች የደረቁ ምንጮች፣ አንዳንዶቹ የአገልግሎት የጸጋ ምንጮች ናቸው። አንዳንዶቹ የጽድቅ ምንጮች ናቸው። አንዳንዶቹ የእውነት ምንጮች ናቸው። በመካከላችን የደረቁ የከሰሙ አቅማቸው የወደቁ ሊመስሉ ዛሬ በኢየሱስ ስም ትንሣኤ ይሆን። ትንሣኤ በኢየሱስ ስም ይሆን። ምንጮች የተከፈቱ ይሁኑ። ደጆች የተከፈቱ ይሁኑ። የብሌሲንግ በሮች፣ የአእምሮ በሮች፣ የሐሳብ በሮች በብዙ ልቀት ልጆችን በምትጎበኝበት ክብር በጌታ በኢየሱስ አሁን የመቀባት ጊዜ ይሁን። ገብታውን የመነሳትሽ ጊዜ ነው። ገብታውን ቤተ ክርስቲያናት እግዚአብሔር ሊሰራብሽ ነው። እግዚአብሔር ሊገለጥብሽ ነው። አንተ አዲሱ ኃይል አዲስ ጉልበት ለብሰህ አሁን ዝም ብለህ የምትዞርበት ጊዜ አይደለም። እግዚአብሔር ማረሻ ገጥሞሃል። እግዚአብሔር ያርሳል። እግዚአብሔር ይዘራል። እግዚአብሔር ዝናብን ያዘንባል። ስር ትሰዳለህ፣ ታብባለህ፣ በፍሬውም የምድርን ፊት ትሞላለህ። ገብታውን አዲስ ነገር፣ ገብታውን አዲስ ነገር፣ ገብታውን አዲስ ነገር፣ ገብታውን አዲስ ነገር፣ በትውልዱ ላይ አዲስ ነገር፣ በአብያተ ክርስቲያናት አዲስ ነገር። ፈውስ ፈውስ ፈውስ፣ የፈውስ ጸጋ ሕዝብን የሚፈውስ ትውልዱን የሚፈውስ ወንዶችን የሚነካ ሴቶችን የሚዳስስ ታላላቆች ላይ የሚሠራ ሕፃናት ላይ የሚገለጥ እግዚአብሔር ሆይ አሁን እዚህ የተዘረጋበት ጊዜ ነው። መነካት ያለበት ሁሉ ይነካል። መዳሰስ ያለበት ሁሉ ይዳሰሳል። ጨቅላዎች አፋቸው ይፈወስ። ሕፃናት አፋቸው ይፈወስ። በጠቅላ አንደበት አፍ ላይ የሚሠራ በሕፃናት አንደበት ላይ የሚሠራ የሉላነት መርገም በኢየሱስ ስም የተሰበረ ይሁን። ይሰበር። በዚያ ቤተ ክርስቲያናት ቅዱሳን ቤት እየሠራ ሊሠራ የጀመረው መርገም በኢየሱስ ስም የተሰበረ ይሁን። የሕፃናትን አፍ የሚይዝ የሕፃናትን አእምሮ ይይዝ ኦቲስቶች እንዲሆኑ የሚያደርግ ጥገኞች የሚያደርግ ጭንቅላታቸውን የሚያስር የመርገም በትር የተቀጠቀጠ ይሁን። ዛሬ ኪሳራን አነሰን፣ ኪሳራን አነሰን። አሁን ከዚህ በኋላ እጆች ለእግዚአብሔር ይሠራሉ። እጆች ይከፈታሉ። እጆች ለእግዚአብሔር ይሠራሉ። ወንጌል ይሠራሉ። አሁን የኪሳራ መንፈስ በሾፖች አካባቢ ያለው ኪሳራ፣ በሕይወት አካባቢ ያለው ኪሳራ፣ በመግባት በመውጣት አካባቢ ያለው ኪሳራ፣ በቢዝነስ ላይ ያለው ኪሳራ፣ አንዳንዶችን በአዙሪት መንፈስ የመታ ስራን የከለከለ ሰነፍ ያደረገ ኪሳቸውን ያራቆታ ገንዘባቸውን የበላ አውሬ፣ ቁማር፣ የተለያዩ አይነት በዙሪያቸው ያለው መረብ አሁን መቅደስን የተመለሰ ይሆን። ስበብ። ይህ ቀንበር የተሰበረ የሙስቁልና ቀንበር ይሰበር። የአእምሮ ሙስቁልና ቀንበር ይሰበር። የቢዝነስ ሙስቁልና የአእምሮ ቀንበር ይሰበር። እግዚአብሔር ሆይ ይህ ሕዝብ ምርታማ ሕዝብ ይሁን። ይህ ምርት ወራሽ ሕዝብ ይሁን። ይህ ምርት የምርኮ ምድር ገብቶ የሚሰጥ ሰነፋ ይሁን። ከነዓን የገባው ሕዝብ በሰነፋ ጊዜ ከበረከቱ ተለይቷል። ዛሬም እግዚአብሔር በሰበብ የሚሠራበት ጊዜ ስንፍና የሚያስብ አሁን
በዚህ ሰዓት እዚህ መቆም እንዳልችል እያንዳንዱ ላይ ኃይለኛ የሆነ ወጋገን እንዲያልፍ ጸልያለሁ። የመለወጥ ወጋገን፣ የታድሶ ወጋገን ልዩ ኃይል በኢየሱስ ስም ይሁን። እያንዳንዱ ቤት ላይ ዛሬ ልዩ የሆነ ምንጭ ይፍለቅ። የበረከት ምንጭ፣ የበረከት ምንጭ፣ የበረከት ምንጭ፣ የበረከት ምንጭ፣ የጉብኝት ምንጭ፣ የጉብኝት ምንጭ፣ ልዩ ሪስቶሬሽን፣ ልዩ ሪስቶሬሽን፣ ልዩ ሪስቶሬሽን። በአንዳንዶቻችሁ ላይ ቤታችሁ ላይ ታድሶ ገብቷል። በትዳራችሁ ላይ ታድሶ ገብቷል። በእውቀታችሁ ላይ፣ በአቅማችሁ፣ በአገልግሎታችሁ ላይ፣ በጸጋችሁ ላይ፣ በሥራችሁ ላይ አሁን እግዚአብሔር ሁለንተናዊ ሥራ ፈጽሟል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኬፕታውን ላይ ከዚህ በኋላ በአንድ ላይ በአደባባይ ይዘመራል። በአንድ ላይ ወንጌል ይሰራል። እንደ አንድ ቤት ይሰራል። እንደ አንድ ቤት ይገለገላል። መንፈስ ቅዱስ ስም ይባረክ፣ ስም ይባረክ። የእግዚአብሔር ልጅ ኢየሱስ ክብር ላንተ ይሁን። በመንፈስ ስለመጠን ተመስገን። ምድሪቱን ስላረስክ ተመስገን። በሕዝብ መካከል ዝናብ ስላመጠን ተመስገን። ውሃ ስላፈሰስክ ተመስገን። ቆሻሻ ስለጠረግ ተመስገን። እድፈት ሁሉ ስለተወገደ ተመስገን። ሲገት ሁሉ ስለተበላ ተመስገን። እናመሰግናለን። ሃሌሉያ! ከፍ ያለ ክብር፣ 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 ክብር ለኢየሱስ ክብር ይሁን። ሃሌሉያ! ሁላችንም እንቆማለን። ዶክተር በፊታችን ይተኛሉ። እንጸልያለን በዚህ ሰዓት። ሃሌሉያ! አሁን እንጸልያለን ለሰውነት፣ ለጤንነት። ይህን ጊዜ ጌታ ላገለገሉ ባሪያዎች ደግሞ እግዚአብሔር ያገለግላል። መንፈስ ቅዱስ ሁላችሁም ወደዚህ እጅ ትዘረጋላችሁ። ይህ አጥንት በኢየሱስ ስም አሁን በዚህ ደቂቃ ይፈወስ። ይህ አጥንት በኢየሱስ ስም ይፈወስ። ሰውነትን ለሥራ ተሸክሞ የሚቆም አጥንት፣ ከላይ እስከ ታች ድረስ ያለው አጥንት በናዝሬቱ በጌታ በኢየሱስ ስም አሁን ድኖ ይቅር። አሁን በኢየሱስ ስም ተፈውሶ ይቅር። ዛሬ ቀን ምልክት ይሁን። እኛ በብዙ ነገር ተፈውሰናል። ያንተ ባሪያ ዛሬ ደግሞ ከዚህ እንቆቅልሽ የተፈታ ይሁን። ከዚህ ደዌ ነፃ የወጣ ይሁን። ከዚህ ሕመም የተፈወሰ ይሁን። አሁን ታላቅ እጅ በሱ ላይ የተጫነ ይሁን። በባሪያ ላይ እጅ የበረተች ትሁን። የፈውስ የጸነች የፈውስ ክንድ ያረፈች ትሁን። በዚህ ደቂቃ ተስማመን አሜን ብለን ፈውስ ይሁን፣ ፈውስ ይሁን፣ ፈውስ ይሁን፣ በቤት ፈውስ ይሁን በኢየሱስ ክርስቶስ። በዚህ ሰዓት ፈውስ ካንተ ዘንድ የጸና ይሁን። አሜን። ያንተ ቃል ይጽና። ያንተ ቃል ሥራን ይሥራ። ያንተ ቃል ይፈጽም። ያንተ ቃል ያድርግ። ያንተ ቃል በዚህ ሰዓት ፈቃድህን ይሁን ብሎ ይፈጽም። ክብር ላንተ ይሁን፣ ክብር ላንተ ይሁን። እናመሰግናለን። ስም ይባረክ። ከፍ ከፍ በል። ታላቅ እልልታ